ሰሪ ሙሉ ኮንቴክስቱን የመጽሐፉን የላይኑን እንዳለ ካልተረዳሽው ዝም ብለሽ እዚህ ጋ 3 ጌታ ይላል እዚህ ጋ 1 ጌታ እያልሽ መከራከራት ምንም ፖይንት ለስ ነገር ነው። እሺ ሰላም አለይኩም እንዴት ናችሁ? እስቲ ሁሱ እስቲ አንተ ቢያንስ ከተሻልክ እስቲ 1 ጌታ ወይ 3 ጌታ ነው የኔ ጥያቄ። አንደርስታንድ አደረግሻለሁ እኮ ግን ሙሉ ኮንቴክስቱን እንረዳ። በኮንቴክስት የማንረዳ ከሆነ የቃላት ጨዋታ ከሆነ ምንም ፖይንት ለስ ይሰማሃል ወይ? ስንት ጌታ ነው ያለው? ምን ጌታ ስትል ምን ማለት ነው? ስንት ጌታ ነው ያለው? ጌታ ማለት ምን ማለት ነው? ጌታ ማለት ስንት አምላክ ነው እያልከለኝ ያለው? በባህሪ ነው በአካል? ስንት ጌታ ነው ያለው? በምን በባህሪ በአካል? ስለዚህ ጌታ የሚለውን ማብራሪያ ፈለክ ማለት ነው። በጣም ጥሩ። ሁለት አይነት ጌትነት አለ። አንድ መለኮታዊ ጌትነት አለ፣ ሁለተኛ በመደረግ የሚገኝ የስልጣን ጌትነት አለ። የኢየሱስ ክርስቶስ ጌትነት ከየትኛው ነው? በመለኮት አንድ ነው፣ አንድ ጌትነት ነው ያለው አይደለም ጥያቄ። ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው ወይንስ አይደለም? ተደርጎ ነው ወይንስ አይደለም? የእግዚአብሔር የአብ ቃል ነው። ምን ማለት ነው? በመደረግ የተገኘ ነው ማለት ነው። ኢየሱስ ክርስቶስ ጌታ ተደርጎ ነው አይደለም? አይደለም፣ ኦልሬዲ ጌታ የነበረ ነው። ተደርጎ ነው። ማስረጃ ልስጥ። ማን ያደረገው ጌታ? አምላክ እግዚአብሔር። አሳየኝ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ታወጣለህ አንድ ጊዜ ንዝር ነው ከመጽሐፍ ቅዱስ እንደዛ መጥቀሳች። አንተ ታምንበታለህ? መጽሐፍ ቅዱስ ኮራፕትድ ሆኗል ብለህ የምታምን ሰው ሆነ እንዴት መጽሐፍ ቅዱስ ትጠቅሳለህ? ከዛ መጽሐፍ ላሳየ ነው። ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው። አንተ አይደለም ብለሃል። ላሳየ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ታወጣለት። አንብበው። ምን ይላል? እንግዲህ ቀጥል። እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔርን ጌታን ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። መልሶ ነው 35ን አስነብበኝ አንድ ላይ አንብብ። ኢየሱስ ግን እንዳደረገው ይላል። ጌታ 35ን አስነብበኝ። 35 አዳምጥህ። ጌታ ያደረገው ማን ነው? ኢየሱስን 35ን አስነብበኝ ፕሊዝ። ጌታ ያደረገው ማን ነው? ቃል በቃል የህፃን ጨዋታ እናድርገው። እሱ የ35ን አስነብበኝ። አንዴ ህፃን ጨዋታ አይደለም፣ አዳምጥ። ኖ ቃሉን ዝም ብለህ ልታስጠራኝ ነው። ፖይንቱ እሱ አይደለም። 35ን ካላነበብኩት ሴንስ አይሰጥም። እንዳደረገው እያለ ነው። አድራጊው ማን ነው? 35ን አሳየኝ። እሱን ለማወቅ 35ን አሳየኝ። አሳየህ፣ ችግር የለም። እሺ። ዳዊት ወደ ሰማያት አልወጣምና፣ ነገር ግን እርሱ ጌታ ጌታዬን ጠላቶችህን የእግርህ መረገጫ እስካደርግ ድረስ በቀኜ ተቀመጥ ነው። በቀኜ ተቀመጥ አለው አለ። እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔርም ክርስቶስም ኢየሱስ እግዚአብሔር ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንን ስራ ክርስቶስ እንደሰራው ይወቅ ማለት እኮ ምን ማለት ምን ያገናኘዋል? ጥያቄው እንዳደረገው ይላል። አየህ፣ ቆርጠው ከኮንቴክስቱ አስወጣሁ ማለት ነው። ጌታ ያደረገው ኢየሱስን ጌታ ያደረገው ማለት ነው አይልም። ስለዚህ አይደለም እያወራ ያለው ክርስቶስ ነው ይህን ስራ ይሰራላችሁ ነው እያለ አይልም። እንደሱ ክርስቶስ እንደሰራላችሁ አይልም። አትዋሽ ነው 35 ስናነብ አየነው። አዳምጥህ። እግዚአብሔር ኢየሱስን ጌታ እንዳደረገው ይላል አይልም። ነው ይላል። ያው ነው የሚለው ይህንን ስራ ክርስቶስ ነው ይሰራላችሁ ነው እያለ አይልም። እንደሱ ነው። መልስ አንብበው ከፈለግ 35 አነበብነው እኮ ያው ጌታ እንዳደረገው አዳምጥ እንጂ ረጋ ኖ ለማለት ነው የመጣኸው። እንዳደረገው እያለ ያየኸው ነው። እግዚአብሔር ጌታም ክርስቶስም እንዳደረገው ይላል። ጌታ ክርስቶስ እግዚአብሔር እንዳደረገው ክርስቶስ እንደሰራው ማለት ነው። እሺ እንደሰራው አይልም። ለምን ተዋሻለህ? ክርስቶስን እኮ ነው ጌታ እያደረገ ያለው። ማነው አድራጊው? ጎበዝ። ክርስቶስን ጌታ ብሎ እየጠራው እኮ ነው። ምን ማለት ነው? እየጠራው አይደለም፣ እንዳደረገው እያለ ነው። አድራጊው ማለት ጌታ ክርስቶስም እንደጠራው ነው። ምንድነው? እንደሰራው ነው እያለ እንደሰራው እኮ አይልም። አትዋሽ። እንዳደረገው ነው። ምን ማለት ነው? ተመሳሳይ ከሆነ ማድረግ ማለት መስራት አይደለም። ጌታ ያደረገው ማን ነው? ጌታ ክርስቶስን ጌታ አደረገው አይልም። ያደረገው ያው እንዳደረገው ይላል ነው። ጌታም ክርስቶስም ነው እያለ ጌታም ክርስቶስም ጌታም ክርስቶስም እንዳደረገው ነው ያለው። ኢየሱስን ክርስቶስ ያደረገው ማን ነው? ጌታ ያደረገው ማን ነው? እግዚአብሔር። ያው ምን ብሎ እኮ ይከታል እኮ ጌታም ክርስቶስም። ለምንድን ነው ክርስቶስም የሚለው? እሺ ክርስቶስም ነው ያደረገው ማለት ነው።
እንደዛ ልትለኝ ነው? ያውና ኢየሱስን አለህ እኮ ዘለቀ። ይኸው ኢየሱስን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው ይልሃል። ማነው ኢየሱስ ክርስቶስ እንዳደረገውም እንደማለት ነው። እሺ እግዚአብሔር ኢየሱስን ጌታም ክርስቶስም አድርጎታል። ስለዚህ ጌትነቱ በመደረግ የተገኘ ጌትነት ምን ማለት ነው? ክርስቶስ ማለት ወደ እርሱ እንመጣለን። የተቀባ ማለት ነው። እሱ ሳይሆን ጌታም ክርስቶስም አድርጎት ነው፣ ቀብቶታል። ክርስቶስም አድርጎት ነው። ክርስቶስ እኮ ስሙ እኮ ነው። ምን ማለት ነው? ክርስቶስም ስም አይደለም፣ ባህሪ ነው። አታውቅም? አየህ፣ ወላሂ ምንም ያውቀው ነገር የለው። ልክ እንደሚያውቅ ሰው በቃላት ሲጫወት እዚሁ እግረ መንገድህን ቆይ፣ እግረ መንገድህን ክርስቶስ ሙስሊም እንደሆነ አሳየኝ። እግረ መንገድህን ና ቆይ። ክርስቶስ ማለት ስም ነው አለ። ስም ነው ክርስቶስ ማለት አሳየኝ። ክርስቶስ ማለት ስም ነው። ኢየሱስ ክርስቶስ እና ከስሙ አንዱ አይደል እንዴ? ምን ማለት ነው? ክርስቶስ ማለት ስም ነው አለ። ወላሂ ስም አይደለም፣ ምንም ያውቀው ነገር የለም። እሺ እና ምን ማለት ነው ስም? ለማንኛውም አሳየኝ። ክርስቶስ እስላም እንደሆነ እግረ መንገድህን አሳየኝ። ለአንድ ጌታ እንደጸለየም አሳየኝ እግረ መንገድህን። አንዴ እናሳያለን በደንብ አድርገን። አንዴ ትልቁ ላይ አድርገ ልጆች። ለማንኛውም ክርስቲያኖች ክርስቶስ ማለት ስም ነው አለ። እንደሚያውቅ ሰው ማለት ነው። ክርስቶስ ስም አይደለም፣ ባህሪ ነው። ተማረት አንደኛ ጌትነቱ ኢየሱስ ክርስቶስ እስከዛሬ ክርስቲያኖች የሚያምኑት በመደረግ ያገኘው ጌትነት አይመስላቸውም። በቃ የራሱ ጌትነት ነው። ከአብ ከወልድ ከሶስቱ አንድ ጌታ ይመስላቸዋል። አይደለም። የክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። በመደረግ የተገኘ ጌትነት ደግሞ የስልጣን የሹመት ጌትነት ነው። ገብታችኋል አይደለ? ራሱ ሰማይና ምድር ስልጣን ተሰጠኝ ብሎ እንደተናገረው ማለት ነው። ታዲያ አሁን ኢየሱስ ክርስቶስን ብቻ ነው እግዚአብሔር ያደረገው ጌታ ያደረገው ወይስ ሌሎችን አድርጓል ከተባለ ነፍ ሌሎችን እግዚአብሔር ጌታ አድርጓል። የሚገርመው መቼ ነው ክርስቶስን ጌታ ያደረገው? መቼ ነው? ጊዜውን ንገረኝ ፕሊዝ። አረብሽም። ምን ይሻላል? ምን የሚያውቅ ነገር የለ ወላሂ ላዚም። ዝም ብሎ በባዶ ግን የቃላት ጨዋታ ሲጫወት ሰምቼ ነው። ክርስቶስ ስሙ ነው አለ። ስም አይደለም፣ ክርስቶስ ባህሪ ነው። ክርስቶስ ማለት ምን እንደሆነ አያውቅም። ራሱ የተቀባ ማለት ነው። ማን ነው ይሄን ስልጣን የሰጠው? ክርስቶስ ያደረገው እግዚአብሔር። እዛው ላይ በሌላ ቦታ ላይ ሲፈታላችሁ ይሄን ኢየሱስን እግዚአብሔር በመንፈስ ቅዱስ ቀባው እያለ ይናገራል። ቀቢ አለው ከወንድሞቹ መካከል እግዚአብሔር ቀባው ይላል። ስልጣን እየሰጠው ነው በትውልዶች ላይ በዘመኑ ማለት ነው። ገብቶሻል አይደለ? ቀባው፣ ክርስቶስ አደረገው። ታዲያ ይሄ መቀባት ስም ነው ወይ? መቀባት ስም አይደለም፣ ባህሪ ነው። ዘለቀ እግዚአብሔር ከኢየሱስ በፊት ሌሎችን ቀብቷል ወይ? በደንብ ቀብቷል። በጣም በርካታ ሰዎችን ቀብቷቸዋል በብሉይ ኪዳን ላይ። ኢየሱስንም በጊዜው ቀባው። ጌትነቱ በመደረግ የተገኘ ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 እግዚአብሔር ኢየሱስን ጌታም ክርስቶስም አደረገው ይላል። ታዲያ ከኢየሱስ ክርስቶስ በፊት እግዚአብሔር ጌታ ያደረገው አካል አለ ወይ? አዎ አለ። በጣም በርካቶችን ነቢያቶች ጌታ አድርጓቸዋል። ለምሳሌ እንውሰድ። ዮሴፍ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍን እግዚአብሔር ጌታ አደረገው ይላል። ኢየሱስንም የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። አንድ አይነት ምንም የሚለያዩበት ነገር የለም። ይባቻላ ክርስቶስ መደረግ ብርቅ አይደለም። እሱ ክርስቶስ ለኢየሱስ ብቻ የተሰጠ ባህሪ ይመስላችኋል? ላይ አይደለም፣ የተቀባ ማለት ነው። ከኢየሱስ ክርስቶስ በፊት እግዚአብሔር በርካቶችን ቀብቷል። አንድ ከሰዎች የሚለየው ነገር የለው። ኢየሱስ ክርስቶስ ልክ እንደ ማንኛውም ነቢያት ከአምላኩ ቃልን እየሰማ የሚያስተምር ነበር። ማስረጃ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ምን አለ? እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ አለ። ማን ነው ከአምላክ እየሰማ ለሰው የሚናገር? ነቢያቶች። ሕዝቅኤል ምን አለ? የእግዚአብሔር ቃል ወደ እኔ መጣ እያሉ ይናገሩ ነበር። ከአምላክ ቃልን እየሰሙ ለትውልድ የሚያደርሱ ነቢያቶች ናቸው። ክርስቶስ ከነቢያቶች መካከል አንድ ነቢይ ነው፣ መልእክተኛ ነው። ከአምላክ ሰምቶ የሚናገር ነው እርሱ። ይህን ይመስላል። ጥያቄ ያለው ጠይቅ። ሁሱ እኔ አገባቢ ከስር ኢስላም የነቢያት ሃይማኖት ነው የሚል ምናምን ጽሑፍ አየሁና ገባሁ እና እኔ ነበርኩ እያወራ ያለሁት ከዛራ ጋር በመሀል ልጁ ገብቶ ምዕራፍ 2 ምናምን የጠቀስከውን ማቴዎስ በተደጋጋሚ ይጠቅሰዋል። ማቴዎስ ላይ ማቴዎስ 22 ምዕራፍ 32 ላይ 42 ላይ ይዘረዝረዋል። ማለት ትንቢት ዳዊት እንዴት እንደተናገረው ሐዋርያውን ጴጥሮስ ያኛውን መጥቶ ሐዋርያ ሥራ ላይ ሲናገር ጴጥሮስም ሲናገረው ይህንን ሐሳብ የዳዊት ልጅ ስለ ልጅና ስለ አባትነት ክርስቶስ እንዴት ዳዊት ልጄ ካለ ጌታዬም ልጅም ካለ
እንዴት ልጅ ይሆናል ብሎ እያብራራ ነው። ለፈሪሳውያን ይገልጸዋል። ላንብብልህ አንዴ ሰማይ ከሆነ እስልምና የነቢያቶች ሃይማኖት ነው የሚል አይቼ ነው የገባሁት አልክ። በሱ ላይ ማውራት ፈልጋለሁ። እሱም እንዳለውና እሱ ቤዝመንት ጥያቄ ነው። ግን አሁን ከልጁ ጋር ስታወራ የነበረው ነገር ክርስቶስ ላንብብልህ አንዴ። ፈሪሳውያንም ተሰብስበው ሳሉ ሐዋርያ ሥራ አሁን የጠቀስከውን ማቴዎስ በደንብ ይጠቅሰዋል። ልፈልጌ ነው ራሱ ነው ጥቅሱን እንዳለ ይዞ መጥቶ በዳዊት መዝሙር የተጻፈውን ነው ዝም የሚጽፈውና ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። ማነው ጠያቂው? ኢየሱስ ክርስቶስ ነው። የዳዊት ልጅ ነው አሉት። እርሱም እንኪያስ አላቸው፣ ዳዊት እንደዚህ ብሎ ጸልየዋል፣ ጌታዬ ጌታዬን ጠላቶችን የእግርህ መረገጫ እስካደርግል ድረስ በቀኜ ተቀመጥ አለው። ይሄኛው አሁን እንትና ሳቮም የጠቀሰው ሐዋርያ ሥራ ቆይ ላንብብልህ ራሱ ነው ማለት ነው ይጠቅሰዋል። አንዴ አንተ የጠቀስከው አለ አይደለ? የተቀባ ነው ጌትነቱ የተሰጠ ነው ለማለት ፈልገህ አንተ ያመጣኸው ጥቅስ በአባትና በልጅ መካከል ያለን ኮንቨርሴሽን ለማሳየት ነው እንጂ አንተ እንደምትለው ክርስቶስ ጌታ የተሰጠው ጌትነት አለመሆኑን ለማሳየት ያመጣውልን። አንተ የሐዋርያት ሥራ ምዕራፍ 2 ቁጥር ከ35 ጀምረህ ስናነበው ዳዊትም ይላል ወደ ሰማያት አልወጣምና ነገር ግን እርሱ አለ ጌታዬ ጌታዬን ጠላቶቼ የእግርህ መረገጫ እስካደርግ ድረስ በቀኝ ተቀመጣለሁ። ይህንን ቃል ደግሞ ማቴዎስ በደንብ ያብራራልሃል። ማቴዎስ 22 ቁጥር 42 ላይ ወይም 44 ላይ ፈጠን አድርግና ሀሳብህን ጨርስ። መልሱም ስላለ ነው እዛው። እርሱም እንኪያስ ዳዊት ይላቸዋል ጌታዬ ጌታዬን፣ እዛው ማቴዎስ ላይ ያለው ደግሞ ይማን ነው ተማሳይ ቃል ጌታዬ ጌታዬን ጠላቶቼ የእግርህ መረገጫ እስካደርግ ድረስ በቀኝ ተቀመጣለሁ። ከዛ ይፈተዋል ከስር ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊት ጌታ ብሎ ከጠራው እንዴት ልጅ ይሆናል? ልጁ ይሆናል። ለምን? የዳዊት ልጅ ነው ስላሉት ኢየሱስ ክርስቶስን። ስለዚህ ዳዊት ደግሞ ሁለት ነገር ነው የተናገረው፣ ጌታዬ ጌታዬን ብሎ ነው የጠራው። ስለዚህ ጌታም ልጅም እንዴት ሊሆናል ለዳዊት ብሎ እያብራራው ነው። እና ዳዊትስ ጌታ ብሎ ከጠራው እንዴትስ ልጅ ይሆናል አላቸው። አንድም ቃል እንኳን ይመልሱለት ዘንድ አልተቻላቸውም። ከዚያም ቀን ጀምሮ ወደፊትም ማንም ሊጠይቀው አልደፈርም ይላል ስለ ኢየሱስ ክርስቶስ ማለት ነው። ስለዚህ ይሄ አንተ እንደምትለው ቃሉን በደንብ ካነበብከው ስለ ልጅና ስለ ጌትነት ነው እንጂ ጌትነት የተሰጠው እንዳልሆነ ያሳያል። ጨርሻለሁ። አንተ እንደምትለው ደጋገምከው ጌታ አደረገ የሚለውን እኔ ሳልሆን መጽሐፍ ቅዱስ እኮ ነው ያለው። ማነው ስሙ? የንጉስ ልጅ ጥሩ መጽሐፍ ቅዱስ ነው ያለው፣ እኔ አይደለም ያልኩት። አንተ እንደምትለው አደረገው ላደረገው የሚለው መጽሐፍ ቅዱስ ነው እያልከው ነው አይልማ ይላል። አሁን ያልከው እኮ አንብበው እስኪ። ማለት እንዴት ነው ሴንቴንስ አረፍተ ነገር ሲሰራ እንዴት ቨርብ እና ምን ይላል? በቃል እንዳልኩት ሲናገር ምን አለ መሰለህ? እግዚአብሔር ኢየሱስን ጌታ እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። ራሱ ጌታ እንዳደረገው ይወቅ የእስራኤል ወገን ሁሉ እያለ ሀሳቡ እኮ የሚጀምረው እኮ የለ አንተ ችግር የለውም ሙሉ መጽሐፍ ማለት ነው። ላነብልህ አይደለም ሀሳቡ የሚጀምረው ከጥቅስ የንጉስ ልጅ እየተናገረ ነው። ማን ነው በእናታችሁ? አቤት አይሰማም። መጀመሪያ የ35 ያውጣልህና ከዛ በኋላ ወደ 36 ትቀጥላለህ። ወደ መጀመሪያ መውጣት ያለበት 35 ነው እኮ። እኔ እንደው እኮ ማቴዎስ ወንጌልን አመጣሁለት እኮ አያመጣልህም፣ በስነ ስርዓት አያስነብብህም። እንትን ይለዋል። አብሽር፣ ቅድም አንብበዋል። አስነብባቸዋለሁ። ቅድም አንብበዋል። አስገባው እስኪ ቅድም ወንድ ከሆንክ አታስገባው። አልቻልከውማ። አዳም ተረጋብር። እያቋረጠ ሀሳብ አላስጨርስ ሲል ነው የወረደው። ገብቶሃል? ልክ እንዳንተ እንዳሆኑ ማለት ነው። ልጁ እያወራ ጣልቃ ገባህ አንተ። እንዳውም አንተ ቤት አድርግና አንተ ቀጥል። ና ማን ቤትን ሀሳብ አውራ፣ አንተ አውራ፣ ቀጥል ሀሳብህን። ሜት አታድርግ። ቆይ እኔ ሀሳብ አለኝ። በዚሁ ላይ አውራ። ሜትን ሀሳብ ሜት አታድርግ። ራስህን አንሳ። ከኔ ጋር እንጨርስ መሰለኝ። አንተ ቤት አድርግ፣ ራሱ ይቀጥል። ስማ፣ ሰው አታወዛግብ። የጀመርከውን ጨርስ። አውራ። ንጽጽር እየሰራ ነው። የጀመርከውን ጨርስ።
አውራ መጀመሪያ ማን አውራ ማንተና አሁን ብታወራው ዝም ብለን እናዳምጣለን። አውራ ከምትፈልገው ጥቅስ ጀምረህ አንብብ። ቀጥል። ሜታ ታድርግ ራስህ እሱ ከኔ ጋር አንደኝ ቀጥል። እሱ ኦልሬዲ ትቀጥላለህ አለሁኝ አልኩኝ እኮ ዘለቀ። ታወራላችሁ እንዴ? ምን ናችሁ ነው? አምነው ዘለቀ ገብቶ ስለሄድን በቃ ማውራት ያለበት እሱ ነው። እና አውራ ሜትን አንሳ ክፈተው። እሺ ቅድም ከፍተው አልነበረም? አግዘዋል። አሁን ቁጥር 35 ክፈትልኝ። 35 ናውጣለት እና አንብብለት፣ ቃሉን አንብብለት፣ አግዘው። አራሱ አንብበው። ተው የንጉስ ልጅ መጽሐፉ ስለሆነ ራሱ ያነባዋል። ችግር የለውም። ማትስተላለስ ያነብልሃል። ለመረበሽ ነው የምትገቡት አይደለ? ምን ይሻላል? ኧረ መጽሐፍ ቅዱስ እንደ ቅድም እያሳያኝ አስነብበኝን እያልኩ ያለሁት እንጂ ለምንድን ነው የምረብሽው? በቃ ያወጣልሃል። አውጣለት አንዴ ንጉስ ልጅ አስነብበው። ራሱ እያነበበ ያብራራ። እኔ ቪዲዮ መክፈት አልችልም። ቪዲዮ የሚከፍት ሰው አለ? ሌላ ሰው? እሺ አንዴ እንትና ንጽር ያወጣለት። ንጽር ይከፍት። አዎ እሺ አይ ያው አወጣለህ። ማን ቀጥል። ያንበበልኛ እንዴ አወጣለህ እኮ አንብብና አብራራ እንጂ ምን ሆነህ ነው? በጣም ገበት ክሳ አንብብ። ያው አውጥቶልሃል። ከ34 ጀምሮ አውጥቶልሃል። ከፈለክ ይውረድ። 35 ማለት 35 ላይ አድርገው። በቃ አለፈው በሚለው ቃል ሂድ። 35 ያሰብነው አውርድለት። እሱን አልፈልግም ማለት አውርድለት። ወለታ ከዚህ ነው የሚጀምረው። 35 ከዚህ ነው የሚጀምረው። አንድ ላይ ነው 34 እና 35ን አውጣልኝ። ቅድም 35 አውጥተው ነበር ሲጀምራል። እሺ በሌላ ላውጣልህ። 35 የለም እዚህኛው ተበርዟል። ምን ልጅቷ እያወጣች ይሆን ነበር እንዴ ቅድም? እሱ የፈለገው ሐዋርያ ስራ ላይ ያለውን ነው። እሱን እኮ ይኸው ልከፍትለት ነው። አሁንም ራሱ ነው። ቆይ ይኸው ልከፍትለት ነው። የሐዋርያት ስራ ምዕራፍ 2 ቁጥር 35 ያው እሺ አውርደው ወርታች። ቀጣይ ጨረሰ። 36 ነበር። 36 አስነበው። አረ የማቴዎስ ወንጌል ነው ያልኩህ። ያው ነው እዚህ ጋር ነው ኢየሱስን ጌታ እንዳደረገው የተነገረልህ መጽሐፍ ላይ። ጌታ ተደርጎ ነው ኢየሱስ። ያው ድምፅህን ከፍ አድርገህ ጊዜ ከምንጨርስ ለምን ጣልቃ ትገባለህ? ለምን ትርብሻለህ? እንደምን ሆነህ ነው? 3ኛ ጊዜ ነው ጣልቃ እየገባ ያለው። ስርዓት የሚባል ነገር አታውቁም እንዴ? ሰው እያስረዳ አንድ ሰው ከጀመረ ጣልቃ ትግቡ፣ ሌሎች ይጨርስ። እኔም ዝም ብያለሁ አይደለ? ሁሉም ዝም ብሎ እያዳመጠ ነው። ለሽ በተራ ታወራለህ። ያላ ማን ቀጥል። አሁን አብራራ። ያው ጌታም ክርስቶስም እንዳደረገው እግዚአብሔር እንዳደረገው የእስራኤል ወገን ሁሉ ይወቅ። 36 አምጣልኝ። አሁን የማቴዎስ ወንጌል 36 እኮ ዘለቀ። ያው 36 አይታየኝም እኮ። ያው ይታያል። 36 ቁጥሯን ያሳየው አንድ ጊዜ 3 ከዛ በኋላ 6 ከፍ አንድ ዝም አድርግልህ ቁጥሯን። ያት መጣች 36 እያታም ከፍ አድርገውሽ። ያው እየፈጠንክ ነው፣ በጣም እየፈጠንክ ነው። ያው እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። አስረግጠህ ማወቅ አለብህ። ኢየሱስን እግዚአብሔር ጌታ እንዳደረገው እያለ ነው መጽሐፍ ቅዱስ። 35 ምን ነበር የሚለው? አስነብበው፣ ችግር የለው። ከፍ አድርግለት። ያው 35 እስካደርግልህ እኮ ነው ያለው ድረስ በቃኝ።
በቀኝ አይደለም በቀኝ ተቀምጦ ተቀመጥ። ረስታህ ለአማርኛ እንኳን ስም አይደለም እስካደርግልህ ድረስ ነው የሚለው። በስነ ስርዓት በትክክል አንብበው እዛ ጋር መጀመሪያ እኮ ያው አንተ ነህ በትክክል እያነበብክ እስካደርግልህ ድረስ ነው። እና አንተ ግን ምንድን ነው ያልከው? እኔ ምንድን ነው ያልኩት? ያደረገው እኮ ነው ያልከው። አዎ ይላል እኮ ይኸውልህ፣ እስካደርግልህ ድረስ ነው ያለው። እዚህ ጋር እንደማመጥ ያደረገው ነው ያልከው አንተ እኮ። ከታች እሱ ያለው እንዳደረገው የሚለው ከታች አለ። አሁን እስካደርግልህ የሚለው ደግሞ ከእግርህ በታች እስካደርግልህ እያለው ነው። ከእግርህ በታች የእግርህ ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ እያለው ገብቶሃል አይደለ? ታች ደግሞ ወረድ ብሎ ምን አለ? እግዚአብሔር ኢየሱስን ጌታ እንዳደረገው የእስራኤል ወገን ሁሉ ይወቅ ብሎ 4 ነጥብ አደረገለት። ይታያል። የእስራኤል ወገን ሁሉ ማወቅ አለበት ምን እግዚአብሔር ኢየሱስን ጌታ እንዳደረገው እያለ ነው። አሁን እግዚአብሔር ጌታ ያደረገው ኢየሱስን ብቻ ሳይሆን ዮሴፍንም አድርጎታል። የሚገርመው ልክ እንደዚሁ እግዚአብሔር ዮሴፍን ጌታ አደረገው ይላል። ምን ትላለህ? ስንት ጌታ ነው ያለው መጽሐፍ ቅዱስ ላይ? እናሳየህ። እግዚአብሔር ዮሴፍን ጌታ እንዳደረገ ወረደ። ወላሂ በራሱ ጊዜ ነው የወረደው። እሺ ጥያቄ ያለው ክርስቲያን ካለ መቀጠል ይችላል። አላሁ ሙስተዓን። እሺ እናንተ ሙስሊም የተባላችሁ በጣም ነው የሚታሳዝኑኝ ይላል። ናግባ ልኬልሃለሁ። እሺ እንደዚህ አልከበች። እኛ ለምንድን ነው የምናሳዝንህ? አንተ ኢነላከ ነው ለሱ አሁን ገባ ነው ገስት ላይ እሱ ከዛ ለምን እንደማሳዝን ተናገረ ነው። يلا تعال اطلع معنا وتكلم بعد ና ሄድ እሺ አትገባ እፎይ መጣለህ እያላችሁ ትጽፋላችሁ። ሁሱ ሰላም ብለዋል በሉት። ፋይል ከፍቶ ነው የሄደው ከኔ ጋር እየተከታተለ ነው። ብዙ ቪዲዮ እየቆረጠ ሁሴን ዛሬ እንደዚህ ብሎ እያለ ይሰራ ነበር። ሄዳችሁ አላያችሁትም? ገብታ አይናገርም ግን ቆርጦ ሁሴን ዛሬ እንደዚህ ብሎ እንደዚህ ይሄ ኡስታዝ እንደዚህ ብሎ በጣም ብዙ ቪዲዮዎች ሰርቷል። ሄዳችሁ ፈተሽ አድርጉ ክርስቲያኖች። ታዲያ ለምን ገብታ አትናገረውም ነበር ብላችሁ ኮሜንት ስጡት። እና ከተማሪዎች መካከል አንድ ተማሪ ነው ተደብቆ ይሰማል። ንዴቱን ያበርዳል። መሐመድ እንደዚህ ነው አላህ እንደዚህ ነው እያሉ እየሰደበላችሁ ማንኛውም ክርስቲያን መግባት ይችላል። እዚህ በእስላም ላይ ጥያቄ ያለ ሁሉ መግባት ይችላል። ገብቷል። ቀሳውስት የለ፣ ዲያቆን የለ፣ ማን የለ፣ ነቢያት ምት ፓስተሮች ምናምን ሁላችሁም ግቡ። እሺ ጥያቄ ያለ? እሺ አድሚኖች በተራ አስገባቸው። አድሚኖች በተራ አስገባቸው። እሺ ጥያቄ ያለኝ እያለች ነው ከታች አድሚን የለም እንደዚህ ቤት እሺ እንቀጥል እንዴ? አንድ የሚጫወታ ለፍየሎቹ ከሚጫወታ ያላችሁ ለፍየሎቹ። እሺ የጌታ ልጅ ሰላም እንዴት ነህ? ጸጋና ሰላም ይብዛልህ። ልጆች ከሚጫወታ ራቁ። እሺ የጌታ ልጅ ሰላም እንዴት ነህ? ጸጋና ሰላም ይብዛልህ። አላ ሙስሊሞች ታሳዝኑኛላችሁ ያለው ልጅ ነው። ልጅ ገብተህ ሰላም እንዴት ነው? አይሰማም? እሺ ቀጣይ መሲ ሰላም ልጆች አውርዱት ከታች ያለው ይኸውላችሁ ታብ አድርጉ። እስካሁን 400 ሺህ አካባቢ ነው ያለው። ከፍ አድርጉት። እኔ ገስት ላይ ሰውን መቆጣጠር አልችልም። እሺ መሲ ጥያቄ ያለሽ? ሰላም አስገባ እያልሽ ነበር በተደጋጋሚ። መሲ ያለሽ?
የለሽም? እሺ ከላይ ቀጥል። የንጉስ ልጅ ጥሩ። እኔን እኮ ትዕግስቴን አስጨረስከኝ። ጥያቄሽ ምንድን ነው? ቀጥል። ይሰማሻል? መሲ ቀጥይ። ልጆች አንዴ ታብ ማድረጋቸውን አታቋርጡ፣ 1 ሚሊዮን እስኪገባ ድረስ። መሲ ቤትሽን አንሺና ቀጥይ ጥያቄ ካለሽ። አሎ እሺ፣ ሰላም ለዚህ ቤት ብያለሁ። እሺ ሰላም ብለናል። ጥያቄሽ ምንድን ነው? የኔ ጥያቄ ሰይጣን በአላህ ባሮች ላይ ስልጣን አለው ወይስ የለውም የሚል ነው። አንድ ይሄ ነው። ሁለተኛ ደግሞ ነቢዩ ሙሐመድ በባይብል ውስጥ አለ ወይ ደግሞ ተጽፏል የሚል ሰማለሁ ብዙ ጊዜ። የቱ ጋር እንዳለ እሱን እንድትነግር። እሺ ሰይጣን በአላህ ባሪያዎች ላይ ስልጣን አለው ወይ የሚለውን በተመለከተ ሰይጣን ሰዎች አላህ ስብሐነሁ ወተዓላ ቃል በቃል በቁርአን ላይ ኢነ ዒባዲ ለይሰ ለከ ዐለይሂም ሱልጣን ብሏል። በባሪያዎቼ ላይ አንተ በፍጹም ስልጣን የለህም ብሎታል። ነገር ግን ያ ማለት አካላዊ በሽታን አያደርስባቸውም ማለት አይደለም። አካላዊ በሽታ ለማድረስ ያ አቅሙ ሊኖረው ይችላል አካላዊ ከዛቸው። ነገር ግን ከአምላክ ከአላህ ስብሐነሁ ወተዓላ ዘንድ በሚመጣላቸው ራእይ በነቢያቶች እንዲህ አይነት ላይ ምናምን ላ አቅም የለውም በእርሱ ላይ። ልክ እንዲሁ የእርሱ ባሪያዎች ላይ አካላዊ በሽታዎች ማድረስ ያ ሌላ ነገር ነው። ሰው ናቸውና ሰዎች ሊታመሙ ይችላሉ። ለምሳሌ ሰይጣን በሰዎች ላይ ከሚያሰራቸው ሴራዎች አካላዊ በሽታዎች ሰው እንደመሆናቸው መጠን ይህ ነቢያቶችም ላይ የሆነ ማንኛውም ሰው ላይ ሊደርስ ይችላል። ከዚያ ውጭ ግን አይችልም፣ አቅም የለውም እርሱ። አላህ በቁርአን ላይ በባሪያዎች ላይ ስልጣን የለህም ብሎታል። ይህን ይመስላል። ሌላው ነገር ሙሐመድ የሚለው ስም መጽሐፍ ቅዱስ ላይ አለ ወይ? አዎ መጽሐፍ ቅዱስ ላይ ሙሐመድ የሚለው ስም አለ። ላሳይሽ። ዛጋ ቆይ እሱ አካላዊ በሽታ ስትል ለምሳሌ ምን አይነት በሽታ? ለምሳሌ ሲሕር ሊሆን ይችላል። ድግምት የሚባለው የበሽታ አይነት አለ፣ ጠንቋዮች የሚሰሩት ያንን ለምሳሌ ሊሆን ይችላል። ድግምት ይሄ አካላዊ በሽታ። ድግምት ለሁለት ይከፈላል። አንደኛ እውነተኛ ድግምት አለ፣ ሰዎችን ወደ እብደት የሚቀይር የሆነ ነገር። ሌላኛው ደግሞ ሲሕር ተኸይል ይባላል፣ የማመሳከል የሆነ የድግምት አይነት። የዚህ አይነቱ ደግሞ በነቢያቶችም ላይ ሊሆን ይችላል። ሙሳ ዓለይሂ ሰላም ለምሳሌ ከፈርዖን በደጋሚዎች ጋር ባደረገው እንትን የፈርዖን ደጋሚዎች ታዋቂ ከሆነ ታሪካቸው ነው። ገመድን በወረወሩ ጊዜ ወደ እባብ ተቀይሯል አይደለም? ቤትሽን እየተረዳሽ እንድትሄጂ እሺ። ይኸውልሽ ቤትሽን እየተረዳሽ እንድትሄጂ የፈርዖን ደጋሚዎች ድግምትን ባደረጉ ጊዜ ምንድን ነው ያደረጉት? ገመዱን ነው የወረወሩት። ነገር ግን ለሙሴና አብሮ ላሉት ሰዎችም ሁላ ሳይቀር እባብ መስሎ ታይቷቸዋል። ነገር ግን በእውነታው ሐቂቃው ምንድን ነው ከተባለ የጣሉት ገመድ እንጂ እባብ አይደለም። ይህ ሲሕር ተኸይል ይባላል። የማመሳሰል የሆነ ድግምት ይባላል። የተሻለ አይደል? ነገር ግን ያ ሙሳ እንዳው ተደግሞበታል ወይ? እውነታው ላ አልተደገመበትም። ሰሐሩ አዕዩነ ናስ፣ በአይናቸው ላይ ነው ያንን ተኸይል ያደረጉት። የተሻለ ነው። ስለዚህ የዚህ አይነቱ ድግምት በነቢያቶችም ላይ ሁሉ ሊሆን ይችላል። ይህ አንዱ መረቡ ብለን አምራት ከበሽታዎች መካከል አንድ በሽታ ነው። እንዲሁም ሰዎች እንዲፈረከቱ ሊሆን ይችላል። ሌላም ነገራቶች በእነርሱ ላይ በሽታዎች እንዲሆኑ ያሴርባቸዋል። ይህ ሰዎች በመሆናቸው መጠን ሊሆን እሺ። ይህን የዚህ አይነቱን ለምሳሌ ከፈለሽ እንደው ክርስቲያን ስለሆንሽ አነጻጸሩ ልንገርሽ። ሰይጣን ጳውሎስን ልክ በዚህ መልኩ ተጫውተውበታል። ጳውሎስ ቃል በቃል ምን ይላል? የሚጎስመኝ የሰይጣን መልእክተኛ ተሰጥቶኛል እያለ ይናገር። የሚጎስመኝ የሰይጣን መልእክተኛ ተሰጥቶኛል ይላል። ይህም ከኔ ላይ እንዲነሳ ጸልያለሁ ይላል ጳውሎስ ራሱ።
እና የሚጎስመው የሰይጣን መልእክተኛ ውሱ ጤና ይስጥልኝ። አንዴ ሜት አድርግ። ሰው እያወራ ከሆነ ጣልቃ ትግባ ብያለሁ ከቅድም ጀምሮ። ታወራለህ። አብሽር፣ ያው ገስት ላይ ነህ አይደል? ታገስ። ጳውሎስ የሚጎስመው የሰይጣን መልእክተኛ ተሰጥቶታል። እንዲሁም ኢየሱስ ክርስቶስን ዲያብሎስ ሰይጣን በደንብ አድርጎ ለ40 ቀን ያክል ፈትኖታል። ተራራ ለተራራ እየወሰደ እያሽከረከረ እንደፈለገ የዓለምን መንግስታት ሁሉ በቅጽበት አሳይቶታል። የዓለምን መንግስታት በቅጽበት ሊያሳይ የሚችል ምንድን ነው ከተባለ ድግምት ከብር ሰይጣን ነው ይሄን ያደረገው። ሰይጣን ደግሞ መልካም ነገር ነው። ስለዚህ ሰይጣን ኢየሱስ ሜት አድርግ፣ አንድ ጊዜ እድል ትሰጠኝ። ሜት አድርግ እባክህ፣ እየለመንኩ ነው። ሰው እያወራ ነው። ታረጃለህ፣ ትቀጥላለህ። አብሽር፣ እሺ፣ ታገስ፣ ጥልቃት ትግባ። አጠር እያደረከው ሜት አድርግ። እንዴት ማስተማር እንዳለብህ አንተ አይደለም የምትነግረኝ። እሺ፣ ሜት አድርግ። ስለዚህ ኢየሱስ ክርስቶስን ዲያብሎስ የዓለምን መንግስታት አሳይቶታል። ዲያብሎስ ደግሞ ክፉን ነገር እንጂ መልካምን ነገር መቼም አያደርግም ብለሽ ነው የምታምኚው። ስለዚህ ዲያብሎስ ኢየሱስ ክርስቶስን ደግሞበት የዓለምን መንግስታት በቅጽበት በአንድ ተራራ ላይ አቁሞ አሳይቶታል። ምን ትያለሽ? ኢየሱስ ክርስቶስን ሳይቀር ማለት ነው ዲያብሎስ ምን ደግሞበት ነው? ይቅርታ፣ እናንተ በኢየሱስ ክርስቶስ ታምናለህ? ሚወት አድርግ እባክህ። በቃ ወርደት ማድረግ አይቻልም። በቀጣይ ትወጣለህ። አብሽር። እሺ፣ ስለረበሽክ ነው የማወርድህ፣ ሌላ አይደለም። እሺ። እና ኢየሱስ ክርስቶስን ዲያብሎስ ለ40 ቀን ያክል ፈትኖታል። በቅጽበትም የዓለምን መንግስታት በአንዲት ተራራ ላይ አቆሞ አሳይቶታል። ገብቶሻል አይደለ? ሰይጣን ክፉን ነገር ነው የሚያደርገው። መልካም ነገር ከተባለ መቼ መልካም ነገር አያደርግ፣ ክፉ ነገር ነው። በኢየሱስ ክርስቶስ ላይ ደግሞበት የዓለምን መንግስታት በቅጽበት ነው ያሳየው። እንዲህ አቆሞ አንድ ተራራ ላይ ሰው አንድ ተራራ ላይ ቆሞ ዓለምን ይመለከታል ወይ? ላይ አይችልም፣ በአቅራቢያ ያሉ ነገራቶችን ካልሆነ በስተቀር። ነገር ግን የዓለምን መንግስታትም አሳየው ይላል መጽሐፍ ቅዱስ። ገብቶሻል አይደለ? ይህ ነው። እሺ፣ ላሳይሽ ማስረጃ መጽሐፍ ቅዱስ ላይ ጭራሽ ለ40 ቀን ያክል ኢየሱስ ክርስቶስን ፈትኖታል ዲያብሎስ ወደ ቤተ መቅደስ ምናምን እየወሰደ። ከዛ በኋላ ምን ሆነ? ፈተነው። አሁን ያንተ መልስልኝና ወደዛ እናልፋለን። ችግር የለውም። ለምሳሌ ድግምት በሽታ ነው። እኔ መልሼልሻለሁ። ቅድም እኮ እንዳልመለስኩ አታድርግ እንጂ መልሼ ከዛ ክርስቲያን እንደመሆንሽ መጠን ላነጻጽርልሽ ወደ መጽሐፍሽ እየሄድኩልሽ ነው። ሰይጣን ምን ያክል አቅም እንዳለው በመጽሐፍ ቅዱስ ላይ ሀታ በኢየሱስ ክርስቶስ ላይ ከባድ አቅም ነበረው። እንደፈለገ እየወሰደ ይፈትነው ነበር። ለ40 ቀን ያክል ፈትኖታል እስኪራብና እስኪጠማ ድረስ። ልክ እንዲሁ ደግሞ የዓለምን መንግስታት አንዲት ቦታ ላይ አቆሞ አሳይቶታል። እንታያለሽ። ኢየሱስ ክርስቶስን አልተፋታውም ዲያብሎስ። የሚገርማቸው እስከ መጨረሻ ህይወት ድረስ አስገርፎ ያስገደለው ዲያብሎስ ሰይጣን ነው። ይህን ታውቂያለሽ አይደለ? መሲህ አስገርፎ ያስገደለው ሰይጣን ነው። እሺ፣ ሰይጣን ወደ መጥፎ ነገር ነው አይደል ሰውን የሚመራው? አሁን ልክ ኢየሱስ ክርስቶስ እንደመራው ማለት ነው። እሱን እሺ፣ ቆይ ሰው ሰይጣን ወደ መልካም ነገር መምራት ይችላል? ወደ መልካም ነገር ሰይጣን ሊመራ አይችልም። ወደ መጥፎ ነገር ነው። ፈጠን እያደረግሽ መሲ፣ ፈጠን በይ። አይሰማም? እየሰማሁ ነው። ሰይጣን ሰዎችን ወደ መጥፎ ነገር እንጂ ወደ መልካም ነገር አይመራም። አይ እሺ፣ ሙሐመድ ታዲያ ወደ መልካም ነገር ይመራኛል ያለው ታዲያ ምኑን ነው? አይዋ፣ ጥሩ ጥያቄ። ወላሰንበት እዚህ ስላወቅኩ ነው ልመልስልሽ። አሁን አዳምጪ። ሰይጣን ወደ መልካም ነገር ይመራኛል ሙሐመድ ብሏል ይሏቸዋል። ሐዲሱ ምን እንደሚል አሳያቸዋለሁ። እሺ፣ ጅንና ሰይጣን የተለያዩ ነገራቶች ናቸው። ጅን ከእሳት የተፈጠረ ፍጡር ነው። ከእነርሱ አማጺም አለ፣ ከሃዲም አለ። አምላክን ያመፀ የጅን አይነት አለ፣ አምላክንም ደግሞ ያላመፀ አለ። ያ ያመፀውና የካደው ሰይጣን ሰዎችን ወደ መልካም ነገር አይመራም፣ ክፉ ነው እሱ። ነገር ግን ከእነርሱ ለአምላኩ ታዛዥ የሆነ ገብታችኋል አይደለ? ለአምላኩ ታዛዥ የሆነ ያላመፀው ደግሞ እርሱ ተንኮልንና ሴራን አያደርስም በአማኞች ላይ። ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ መሰላችሁ? ማንም ሰው የለም በእርሱ ላይ
ያ ሰይጣን ያለበት ቢሆን እንጂ አሉ። ያ ማለት ምን ማለት ነው? በአንተም ላይ ቢሆን አሏቸው። አዎ በእኔም ላይ ቢሆን አሏቸው። አሁን በደንብ ላስረዳቸው። ማንም ሰው ላይ ቢሆን የለም ያለበት ቢሆን እንጂ ያሉት አዳማዊ ሰው ናቸው አይደል? እሳቸው አዎ አዳማዊ ሰው ናቸው። ዲያብሎስ የአዳም ልጆችን ሁሉ ከአምላክ ትእዛዝ ለማስወጣት ይጥራል ወይንስ አይጥርም? ይጥራል። አይ በእርሳቸው በአንድ ሰው ላይ የለም ከተባለ ይህ ሰው አዳማዊ አይደለም ማለት ነው። ምክንያቱም ዲያብሎስ የአዳምን ልጆች እንዳለ ሊያስት ቃል ገብቷል አይደለ? ይሄ በመጽሐፋችሁም ያለ ነገር ነው። ማንንም ሰው አይፋታም ዲያብሎስ። ስለዚህ ማናቸንም ሰው ዲያብሎስ አለበት ሰይጣን አለበት ሲባል ጊዜ እርሱን ከአምላክ ትእዛዝ ለማስወጣት ይወሰውሰዋል ማለት ነው። አይፋታውም የሰው ልጅን። ገብቶሻል አይደለ? ከዚያ በኋላ ግን ያ አካል በአንዳንድ አካሎች ላይ አቅም እንዳይኖረው ተደርገዋል። በማን ላይ ከተባለ ለምሳሌ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ በእርሶም ላይ ቢሆን ይሄ ነገር አለ ወይ ሲባሉ ጊዜ አዎ ካሉ በኋላ ምን አሉ? ላኪን አላህ አዓነኒ ዐለይሂ ፈአስለም አሉ። ነገር ግን በእኔ ላይ ስልጣን የለው አምላክ አላህ እኔም በእርሱ ላይ አግዞኛል እጅ ሰጥቷልም አሉ። ያ ማለት በእርሳቸው ላይ ምንም አይነት ተጽዕኖ ሊያደርግ እንደማይችል እየተናገሩ ነው። በቃ እኔ ጋር ሲደርስ ተንበርክኳል፣ በቃ አስለም አሉ፣ እጅ ሰጥቷል አሉ። ፈላ የእሙሩኒ ኢላ ቢኸይር ወደሚለው እንምጣሉ። በመልካም እንጂ አያዘኝም ብለው ተናገሩ። ገብታችኋል አይደለ? በመልካም ያዛል ማለት ነው ዲያብሎስ ብለው ያዙ እነዚህ ሰዎች። አይደለም። ምን ማለት ነው ከተባለ እንደ አውዱ እያነበብን ነው የምንሄደው። ያ ማለት በአዳም ልጆች ላይ ሁሉ ስልጣን ሲኖረው ለማሳት እንደሚጥርና እንደሚሞክር፣ በእርሳቸው ላይ ግን በፍጹም ያንን ነገር ተንኮል ሊያደርስ እንደማይችል አቅም እንደሌለው እየተናገሩ ነው እንጂ ያዛቸዋል ማለት አይደለም። ሰይጣን ገብታችኋል። በእኔ ላይ ምንም አቅም የለውም ብለው ከላይ እንደገለጹት ነው። ይህ የተደረገላቸው ከመቼ ጀምሮ ነው ካላችሁ ነቢይ ተደርገው ሲጀምር ሳይሆን ገና ሕፃን እያሉ ነው። ሐዲስ ሌላ ማስረጃ ልስጣቸው። ከመቼ ጀምሮ ሰይጣን በእርሳቸው ላይ ስልጣን እንዳይኖረው የተደረገበትን ጊዜ ማለት ነው። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ቆይ ተረጋጊ ልጨርስ፣ ቆይ ጠልቃት ትግቢ። ከመቼ ጀምሮ ነው አቅሙ እንዳይኖረው በእርሳቸው ላይ የተደረገ የሚለውን ነቢያችን ሰለላሁ ዐለይሂ ወሰለም ገና ሕፃን እያሉ ነው። ገና ሕፃን ጨቅላ እያሉ ከሕፃናቶች ጋር እየተጫወቱ እያለ መልአኩ ገብርኤል መጣ ወደ እርሳቸው ከአላህ ዘንድ ተልኮ። ማስረጃ አሳያቸዋለሁ። ገብርኤል መጣና ወደ እርሳቸው አስተኛቸው። ይሄን ልባቸውን እንደዚህ ቀደደ፣ ከውስጥ ላይ ቀልባቸውን አወጣ። ከዚያ በኋላ ከዚያም ላይ የረጋች ደም የምትመስልን ከቀልባቸው ላይ አወጣና በዘምዘም ውሃ አጠበው። ከጀነት ይዞት በመጣው የወርቅ ጥስት ካጠበ በኋላ ያችን የረጋች ጥቁር ደም ካነሳ በኋላ ፈአልቃሁ ወረወረው። ምን አለ? ያ ሙሐመድ ሃዛ ሐዙ ሸይጣን ሚንክ አለ። ገና ሕፃን እያሉ ሙሐመድ ሆይ ይህ ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ነው፣ እነሆ ከወዲሁ ተነስቷል ከአንተ ብሎ መልአኩ ገብርኤል ያንን ጣለላቸው። ከመቼ ጀምሮ? ሕፃን እያሉ። ስለዚህ ሰይጣን በእርሳቸው ላይ አቅም እንዳይኖረው የተደረገው ገና ነቢይ ከመሆናቸው በፊት ሕፃን እያሉ ነው። ይህን ማስረጃ አውጥቼ ላሳያችሁ። ገብታችኋል አይደለ? ስለዚህ ከዚያን ጊዜ ጀምሮ በእኔ ላይ አቅም የለውም እጅ ሰጥቷል። ገብታችኋል አይደል? እያሉ ነው ነቢያችን ሰለላሁ ዐለይሂ ወሰለም። ሰይጣን አለበት ሲባል አንድ ሰው እናንተ የሚመስላችሁ በዚያ በሰው ላይ አድሮበት እንደፈለገ ያደርገዋል ማለት ሳይሆን ያን ሰውዬ ወደ ክፉ ነገር ይወሰውሰዋል ማለት ነው። ይህ ደግሞ በማን ላይ ነው ከተባለ አጠቃላይ በአዳም ልጆች ላይ ሁሉ አለ። ነገር ግን ከነቢያቶች ላይ ይሄን ነገር አነሳላቸው። ቦታቸዋል አይደለ? አነሳላቸው። በሆነ ጊዜ ላይ ነቢያችን ሰለላሁ ዐለይሂ ወሰለምን ሊፈታተናቸው ተጋረጠ። ምን እንደተከሰተ ንገራቸው። በሐዲስ ላይ ያሳያቸዋለሁ። ሰይጣን ተጋረጠ በነብዩ ሰለላሁ ዐለይሂ ወሰለም ከቤታቸው በስተጀርባ ለማንኛውም ሰው ተገልጠው እንደሚፈትን ማለት ነው። ተገለጠላቸው። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ፈአኸዝቱሁ አሉ፣ ያዙት አንገቱ ላይ ፈኸነቅቱሁ አነቁትም ወአረድቱ አን አርቢጠሁ ዐላ ሱወር ሚን አስዋር አልመስጂድ አልነበዊ ፈየተላዐቡ ቢሂ ናስ አሉ ወላኪን ተዘከርቱ ደዕወተ አኺ ሱለይማን ፈተረክቱሁ አሉ ረቢ ሀብሊ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ ኢነከ አንተል ወሃብ። ሰይጣን በተገለጠ ጊዜ እርሳቸውን ሊፈትን አቅም እንደሌለው በተግባር ሁሉ አሳይተዋል። እዚያ ያነቁትና ነቢ ሰለላሁ ዐለይሂ ወሰለም ሐታ ወጀድቱ ቡርደ ሊሳኒሂ ዐላ የዲ የምላሱንም እርጥበት በእጅ ላይ እስካገኘ ድረስ አሉ። በጣም ሲያንቁት ጊዜ ማለት ነው፣ ሲጨናነቅ። ከዚያም በኋላ ለቀኩት ተውኩት ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ነገር ግን ይሄን ኢየሱስ ክርስቶስ ጋር ስንመጣ ስንወስደው ጊዜ አይደለም እንደዚህ ሊያደርገው ዲያብሎስ ራሱን እንደፈለገ እየያዘ ከቦታ ወደ ቦታ ፈትኖታል ለ40 ቀን ያክል።
ገብቷችኋል? ሲፈልግ ወደ መቅደስ ጫፍ ይወስደዋል፣ ሲፈልግ ወደ ተራራ ጫፍ ይወስደዋል። ገብቷችኋል? ለእኔ ስገድልኝ ሁሉ ይለዋል ሲፈልግ። ገብቷችኋል አይደል? ይህን ይመስላል እና ለ40 ቀን ያክል እስኪራብ እስኪጠማ ድረስ ኢየሱስ ክርስቶስን ፈትኑታል። ይህን ይመስላል። ቀጣፊ ያላችሁ ክርስቲያን። እሺ ምንድነው ያልከኝ? ሁለት ከተናገርከው ነገር ውስጥ አንደኛ ማለት እኔ ላይ ስልጣን የለውም በልጅነቱ የረጋ ደም ምናምን ወጥቶ ነበር አልክ። ነብይ ከሆነ በኋላ ታዲያ የተጫወተ ማለት ድግምት ተሰርቶበት ያላደረገውን አደረግኩ እስከሚል ድረስ የደረሰው ያ ሰይጣን ከየት መጥቶ ነው ታዲያ? ቅድም መጀመሪያ ከሚስቶቹ ጋር ሳይገናኝ ተገናኘው ሊል የቻለው አንድ። ሁለተኛ ጸሎቱን እንኳን መጸለይ ሲያቆም ሰይጣን ትቶ ሄዷል ወይ ተብሎ ነው የሚጠየቀው። ምክንያቱም ያውቁ ነበር በዛ ዘመን የነበሩ ሰዎች ትቶ ሄዷል ወይ ተብሎ ሲጠየቅ ነው ትቶኛ አልሄደም ብሎ መልስ የሚመልስ ነው። እና ስልጣንማ የለውም አልቃለው እንጂ ባይኖረው ነው እንደ ድግምት የሚሰራበት ማስረጃዎች። አንድ ሁለተኛ ደግሞ ከአዳም ዘሮች ውስጥ ማንም ሰይጣን አልተመደበበት የለም አልክ። አለ ሰይጣን ያነካ ሰው አለ በቁርአንም ሶሪ በሐዲስ ውስጥ። ሃሎ ዝም ብለሽ ያወራሽ እኮ ነው። ማስረጃ አለ ተናገር። የት አሁን ለተናገርሽው ሁሉ ማስረጃ አውጪ እኮ። የት ለየትኛው? ከመጀመሪያ ጀምሮ አሁን ለተናገርሽ። ለምሳሌ ለየትኛው? አሁን ለተናገርሽ አታስታውሽም? ረሳሽም? አስታውሰ። እሺ ለምሳሌ ከአዳም ዘር ውስጥ ሰይጣን ያልነካ ሰው የለም አልክ አይደል? ሁሉም ሰው ሰይጣን ተመድቦበታል። ነብዩ መሐመድ ላይ ሰይጣን ስልጣን አለው ያልሽውም ቃል አውጪ እስኪ። ስልጣን ባይኖር ነው እንደ ድግምት የሚሰራው? ባይኖር ነው ቢኖር ነው ብለሻል። ያላደረገውን አደረግኩ። አሎ ባይኖር ነው እንዴ ብለሽ ፍልስፍና ውስጥ እንድትገቢ አልፈቅድልሽም። እሱ እዛው እንዲህ እያለ የሚፈላሰፍላቸው ሰውዬ ጋር እኔ ጋር የተናገርሽው ቃል አለው ወይ ማስረጃ ነው። በነቢዩ ሙሐመድ ላይ ስልጣን አለው ሰይጣን የሚለው ቃል የቱ ጋር ያለው? እኔ ደግሞ ቃል በቃል ማሳየሽ ምንድነው? በእኔ ላይ ስልጣን የለውም ያሉበትን ቃል በቃል አሳይሻለሁ። አሁን አንቺ ያለበት ያልሽውን አሳየን። ያላ እኮ አይደለም አሁን ማስረጃው እኮ ሳይሆን ማስረጃው አሁን ማስረጃ መክፈት ነው። ያው ትልቁ ላይ ነሽ ክፈች፣ ትልቁ ላይ አድርጓት አድሚኖች። እኮ የሚል ማስረጃ አልሰማም። አሁን የሚታይ ማስረጃ የሚነበብ አስነብብኝ እስኪ። የቱ ጋር እንደሱ የሚል ያገኘሽው? ወንስ ቀጣፊ ዲያቆኖቻቸው ናቸው እንደዚህ የሚነግሯቸው? አሁን ልናይ ነው ማን ውሸታሞች እንደሆኑ። አረ ክፈች ያላ ትልቁ ላይ ነሽ። ወሬ አይደለም። እኔ አሁን አንድ ስልክ ያለኝ አንተ ወጣኔ አዲሱን እነግርሃለሁ። እሺ እኔ ስልክ መክፈት አልችልም። እሺ እኔ ከፍታለሁ። በቃ ጓደኛ ያለሽም ካጠገብሽ የሚከፍትልሽ የለኝም። አንተ ክፈተው፣ እነግርሃለሁ። እኔ አዲሱን እነግርሃለሁ። ሌላ ስልክ የለሽም? ክፈተው እንዴ። ሌላ ስልክ የለሽም? ችግር የለውም። በቃ እኔ ከፍትልሻለሁ። ቁጥሩን ንገሪ። አዎ የለኝም። እሺ አብሽሪ፣ ችግር የለኝም። አዎ ያስወጣኛል። አብሽሪ፣ እኔ ከፍትልሻለሁ። ንገሪ። ቡሃሪ ነው። ሳሂህ ቡሃሪ። ሳሂህ ቡሃሪ። እሺ በቪዲዮ አድርገው፣ ወደ ቪዲዮ አድርገውና እያነበቡ። አይ በቃ እያነበብሽ ታስረጅናለሽ። ቁጥር ስንት ላይ? ያው ቡሃሪ አውጥቻለሁ። ቁጥር ስንት ላይ? ሳሂህ 4950 4950 4950 4950 እሺ እዚህ ላይ እንመልከት። አርባ ዘጠኝ አንሳ። እሺ 46 ደርሰናል። 47 ደርሰናል።
እሺ 49 50 መሲ ሜት ናቸው ያው 49 50 አሁን ሰይጣን በእኔ ላይ ስልጣን አለበት የሚለውን ቃል አሳየን። ያ መሲ አንብበው ወይ ያዳምጣለሁ። አንብበሽ አስረጂ። አንቺ ልጅ ማስረጃ ወጣልሽኝ። ያላ እንግሊዘኛ ላይ ፐርፌክት አይደለሁም፣ ገና ወደ አማርኛ ቀይሬ ነው። ስለዚህ አንብበው፣ ችግር የለውም። ህዝቡ ያያል አይደል? ህዝቡን ተይውና ማስረጃ አምጣ ያለ ሰው አመጣንልሽ። እኔ መክፈት አልችልም፣ ክፈቱልኝ፣ ሌላ ስልክ የለኝም አልሽ፣ ከፈትን። አሁን ደግሞ አንብበሽ ያንን አንቺ የተናገርሽውን ማስረጃ ማሳየት ያለብሽ አንቺ ነሽ። እሺ አንብቢ እኮ ተርጉመውና አንብበው። ምን ችግር አለ? አንተ እንግሊዘኛ ትችልልን? እኔ እንግሊዘኛ አልችልም። አንቺ ጠያቂ አይደለሽማ። አሁን አንቺ ተሟጋች ነሽ፣ ተከራካሪ ነሽ። ብትጠይቅ እንመልስልሻለን፣ ችግር የለው። አንቺ ግን አሁን ነቢዩ መሐመድ ስልጣን አለ ማን ነው የሰይጣን ስልጣን አለበት በእርሱ ላይ ብለሽ ተናግረሻል። እንደሱ ያልሽውን አንቺ ነበርሽ ማሳየት ያለብሽ አይሻርላ። አሁን እዚህ ጋር እሺ በቃ የጠየቅሽውን ዝም ብዬ ልመልስልሽ። አንብበው፣ ከታች እንግሊዘኛውን አንብብና ተርጉመው፣ ችግር የለው። አነብልሻለሁ፣ ችግር የለው። እሺ ወደ አማርኛ ልቀይርልሽ። ይሄን ነው የምትፈልጊው? አዎ። አይሽ እንደዚህ አድርገሽ ነው ያበብሽው? አዎ። አይ ወደ አማርኛ ልቀይርልሽ። ከዚያ በኋላ አንቺ ራስሽ ሰይጣን ስልጣን አለበት በእርሱ ላይ ያለበትን እንድታሳየን ዘንድ ነው። ያን እሺ ያው አንድ ጊዜ ያላ መልእክተኛ ታመሙ። ሌሊት ሰላታችን ወይ ደግሞ ጸሎት ለሁለት ወይም ለሶስት ሌሊት መስገድ አልቻሉም ነበር። ከዛ አንዲት ሴት የአብደላ ምስት መታ ሙሐመድ ወይ ሁለትና ሶስት ሌሊት ካንተ ጋራ ስላላየሁት ሰይጣንህ የተወህ ይመስለኛል ብላ ትነግረዋለች፣ ማለት ትጠይቀዋለች። በዛ ላይ አላህ እንዲህ ስል አወረደ፣ በቀትር እምላለሁ በሌሊትም በጨለመ ጊዜ ጌታ ሙሐመድ ወይ አልጠለህም አልጠላህም ብሎ እንግዲህ ይሄ መገለጥ መጣልኝ ብሎ የሚናገረው ነው። ሱራ 93 ከ1 እስከ 3 ላይ ያለው እና ሙሐመድ ከሰይጣን ተለይቶ ጸሎት መጸለይ አይችልም ነበር። ቢችል ኑሮ ቢሆን ኖሮ ትቶ ሄዷል ወይ ብላ ጠይቀውም ነበር። ቢሆን ኖሮ ብለሽ ግምት ውስጥ ስለዚህ በሱ ስልጣን ነው ሲጸልይ የነበረ። አዳምጪ፣ አያችሁ አይደለ? ቢሆን ኖሮ አለች። ከዛ ስለዚህ ብላ የራሷን ድምዳሜ ሰጠች። አዳምጪ፣ አንቺ የተናገርሽው ቃል አለ እዚህ ስልጣን በእኔ ላይ አለ ብለው ሰይጣን በእኔ ላይ ስልጣን አለ ያሉት ቃል አለ እዚህ ጋር ነው ሰለላሁ ዐለይሂ ወሰለም ወይስ የለም? ምን ማለት ነው? ምን ማለት ነው? ግዴታ እኮ ወተት ከተባለ ነጭ ነው። ጌታ አዳምጪ፣ መጀመሪያ የተጠየቀው አዳምጪ። ረበ ፈጣሪ በእኔ ላይ ሰይጣን ስልጣን አለው ብለው ተናግረዋል ወይ እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም? ምን ማለት ነው ታዲያ ብላ ድምዳሜ ትሰጣለች። ጭራሽ ምን እንደሆነ ቢያንስ ጠይቆ የተነገራችሁ ነገር አለ አይደል? እኔ እኮ አጠይቆ አይደለም እንዲህ ተብለናል። ምን ያክል ቀጣፊና ውሸታሞች እንደሆነ መምህሮቻችሁ በደንብ አድርጌ ያውቃለሁ። ያን ነገር በታችሁ እንዲህ ተብለናል፣ ይሄ እውነት ነው ወይ እዚህ ቁጥር ላይ ብትሉ በስነ ስርዓት ወላሂ መልስላችኋለሁ። የእናንተ ነገር ግን ምንድነው? እነዚህን ታምናችኋላችሁ። እናንተ እውነት ይመስላችኋል የሚነግሯችሁ። ስትመጡ ጊዜ ውሸት የለም። በእኔ ላይ ሰይጣን ስልጣን አለው ብለዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላል። የቱ ጋር ነው እንደዚህ የሚላሉ? ወፍ የለም። አሁን ምን እንደሆነ ይሄ ላስረዳሽ። እሺ አዳምጪ መሲህ ምትሽናሽ አስረዳኝ። እያነበብክ አስረዳኝ። አንብበው። እሺ ላስረዳሽ፣ ችግር የለም። እሺ አንዴ حدثنا أحمد بن يونس حدثنا زهير حدثنا الأسود بن قيس قال سمعت جندب بن سفيان رضي الله عنه اشتكى رسول الله صلى الله عليه وسلم نبي صلى الله عليه وسلم كألثة عندك أن تامموا فلم يقم ليلتين أو ثلاثة له ليلة وينم دقموا لسوست ليلة ألكم ما لسجر نبر
ከዚያ በኋላ ፈጃአት ምራአቱን አንዲት ሴት መጣች። ማነች ሴት? ከሃዲ ሴት ነች። ያ ጀማዓ ከሃዲዎች መጥተው ነቢዩ ሰለላሁ ዐለይሂ ወሰለም ሰይጣንህ ብለው ይናገሯቸዋል። ሰይጣን አለበት ማለት ነው ይላሉ እነዚህ ሰዎች። ተመልከቱ፣ ከሃዲያኖች መጥተው የተናገሩትን ንግግር ይዘው ነው የሚመጡት እነዚህ ሰዎች። ነገር ግን ሲያስተምሯቸው ሲነግሯቸው ጊዜ ሰይጣን አለበት ብለው ይነግሯቸዋል። ተመልከቱ እንዴት እንደሚጫወቱባቸውና እንደሚዋሹባቸው። ወረበል ከዕባ ፈጃአት ምራአቱን ይቺ ከሃዲ ሴት መጣችና ፈቃለት እንዲህ አለች፣ ያ ሙሐመድ ሆይ አለች፣ እየተሳለቀችባቸው ማለት ነው። እኒ ለአርጁ አን የኩነ ሸይጣኑከ ከተረከክ፣ ሰይጣንህ የተወህ ይመስለኛል ብዬ ከጅላለሁ አስባለሁ በአንተ ላይ አለቻቸው። አያቸው አይደለ? ሰይጣንህ የተወህ ይመስለኛል። ሰይጣንህ የምትለው ማንን ነው? ከአምላክ ዘንድ ቃል የሚያወርድላቸው ሰይጣን ነው ብለው ይናገሯቸው ነበር። ገብታችኋል አይደል? ስለዚህ ሰይጣንህ የተወህ ይመስለኛል፣ ልክ የዛሬዎቹ ክርስቲያኖች ሂራ ዋሻ ውስጥ የተገለጠለት ሰይጣን ነው ብለው እንደሚናገሩት ማለት ነው። በዚያም ጊዜ የነበሩ ከሃዲያኖች ሰይጣንህ ትተዋል ማለት ነው ይሏቸዋል ነቢዩ ሰለላሁ ዐለይሂ ወሰለም። ይሄ ነው ገብቶሻል። አሁን ቀድ ተረከክ ለም አረሁ ቀሪበከ ሙንዙ ለይለተይኒ አው ሰላሳ፣ ለሁለት ሌሊት ወይም ለሶስት ሌሊት ያክል ወደ አንተ የቀረበ ሆኖ አላየሁትም ብላ ተናገረች። ስለዚህ ከሃዲያኖች የተናገሩትን ንግግር ነው እናንተ እያመጣችሁ ያላችሁት። እኔ እናንተን አይደለም የምወቅሰው፣ ነገር ግን እንዲህ እያሉ በእናንተ አይምሮ ላይ የሚጫወቱ ውሸታም ዲያቆኖቻችሁ ነው። ገብታችኋል አይደለ? ይሄ ነው። ስለዚህ እየተናገረች ያለችው ማነች? ከሃዲ ሴት ነች። ከሃዲ ሴት እንደሆነ ሴትየዋ ማስረጃ አውጥቼ ላሳየሽ። ከእኔ ይበልጥ ደግሞ ዑለሞች በዚህ ጉዳይ ምን እንዳሉ ገብቶሻል አይደለ? የእኔ ብቻ ማብራሪያ እሺ ቆያለሁ። ልጅቷ ከሃዲ ሴት ናት አልክ? ኦኬ ከሃዲ ሴት ከሆነች ለምንድን ነው አላህ አቤት አለው? ማለት ሰይጣን ትቶ ሄዷል ስትለው መቆጣት ነበረበት። ሰይጣን አይደለም ጅብሪል ነው ማለት ነበረበት። አንቺ አይደለሽም ምን ማድረግ እንዳለበት የምትነግሪው፣ አላህ መቆጣት ነበረበት ትልናለች። ጥያቄሽን ጠይቂና እኔ እመልስልሻለሁ። እሺ ጥያቄሽን ጠይቂና ከዛ እዛ ጋር ጥያቄ ጠይቀሽ ራስሽን አትመልሽ። እሺ ሰይጣን ትቶ ሄዷል አለችው። እሺ ጠርጥራም ይሁን እውነትም ይሁን ውሸትም ይሁን እሺ ምን ሰይጣን ካልሆነ ይሄ አካል እሱን ትቶ የሄደ ወይ ደግሞ ታሞ ጸሎት ማድረግ ያልቻለበት ምክንያት ሰይጣን ትቶ ስለሆነ ነው። ካልሆነ ለምንድን ነው መቃወም ያልቻለው? እንደውም ትቼ አልሄድኩም ብሎ ቁርአን እስኪወርድለት ድረስ የደረሰው ለምንድን ነው? እሺ አዳምጪ። አሁን መልሱ እነዚህ ሰዎች በእነርሱ አረዳድ ሰይጣን ነው የመጣለት ብለው ነው የሚያስቡት። ገብቶሻል አይደል? ማን ከተባለ እነዛ ከሃዲያኖች። እሺ ቃል የሚያወርድለት ግን ማን ነው? አላህ ሱብሓነሁ ወተዓላ ነው። ገብቶሻል? አላህ ሱብሓነሁ ወተዓላ ደግሞ ያንን የቁርአን አንቀጽ ቀጣዩን የቁርአን አንቀጽ በመልአኩ ጅብሪል ዓለይሂ ሰላም አማካኝነት አወረደ። ታዲያ በሰይጣን እንዳልመጣ ይህ ቃል ራሱ አብረህ አስረድቷታል ወይ መልሶታል ወይ? አዎ አላህ ሱብሓነሁ ወተዓላ መልሶላታል። አላህ በቁርአን ላይ ሲናገር ሱረቱ ሹዓራ ላይ ምን አለ መሰለሽ? ማስረጃ ብቻ ሳይሻለሁ ወማ ተነዘለት ቢሂ ሸያጢን ይላል። ይሄን ቁርአን ሰይጣኖች አይደሉም ያወረዱት አለ። ወማ የንበጊ ለሁም ወማ የስተጢዑን ለሰይጣናቶች ሊያወርዱት አይገባቸውም አይችሉምም ማለት ይፈሻል አይደል? ስለዚህ አላህ መልሶላታል። አሁን የፈለግሽው መልስ ማለት ነው። በሌላ ቦታ ላይ ምን ይላል? ወማ ሁወ ቢቀውሊ ሸይጣን ረጂም አለና መለሰላት። ይህ ቁርአን የተረገመው የሰይጣን ንግግር አይደለም እሺ ብሎ መልሶላታል። ማስረጃ ላሳይሽ። ያ አትዋሽ ይላል። እኔ አላሻሁም፣ አሳይቼዋለሁ። ወላሂ አውጥቼ አሳይቼዋለሁ። እዛ ጋ እኮ ምንድን ነው ብላ የጠየቀችው ሴትዮ? ምን ብላ ነው የጠየቀችው? አልጠየቀችም። እሷ እርሳቸው ላይ እየዋሸችና እየቀጠፈች ነው። መታ ሰይጣን ይሄ ተወው ይመስለኛል ብላ ተናግራ ሄደች። እርሳቸውን ጥያቄ አይደለም የጠየቀችው። ገብቶሻል አይደል? በእርሳቸው ላይ ልክ እንደዛሬው እሺ ምን መለሰላት እሱ? አምላክ አላህ ሱብሓነሁ ወተዓላ መልስ ምንድን ነው የሰጣት እሱ? አምላክ አላህ ሱብሓነሁ ወተዓላ ቁርአን አወረደ። በእነሱ ግንዛቤ ሰይጣን ነው ብለው ነው የሚያምኑት። ገብቶሻል አይደል? ሰይጣን ነው ብለው አመኑ እነዚህ ሰዎች። ነገር ግን አላህ ሱብሓነሁ ወተዓላ ቁርአን ማውረዱን ቀጠለ በእርሳቸው ላይ። ከዚያም በኋላ ማለት ነው ያ ነው። እሺ አሁን አንቺ ያልሽው እዚህ ቦታ ላይ ሰይጣን አለባቸው ያልሽው የለም። ይሄን ያለው ማን ነው? ከሃዲያኖች ናቸው። ወይ እርሳቸው እኔ ሰይጣን አለብኝ አላሉም እዚህ አንቺ ያመጣሽው ቃል ላይ፣ ወይንም ደግሞ አላህ አልተናገረም፣ ወይንም ጅብሪል አልተናገረም፣ ወይ አማኞች አይደሉም። ማን የተናገረው ከተባለ
ሸይጣኑከ ያለችው ሰይጣን ብላ የተናገረችው እርሷ ከሃዲዋ ሴት ነች። ገብቶሻል አይደለ? ስለዚህ ሲያስተምሯችሁ ጊዜ በትክክል አስተምሩን፣ አትዋሹ በሏቸው አስተማሪዎቻቸው። ሰይጣን አለበት ብላ የተናገረችው እኮ ከሃዲ ሴት ነች። የከሃዲ ሴት ትችት ለምን ታመጣላችሁ? ልክ ኢየሱስ ክርስቶስን መጽሐፍ ቅዱስ ላይ አጋንንት ያለብህ ይመስለናል አሉት አይሁዶች። ኦኬ፣ ስለዚህ አጋንንት አለበት ኢየሱስ ብዬ ልምጣ? እንዲህ ብዬ ለምን ዋሻለሁኝ? ልሽ አጋንንት አለብህ እያሉት አይደል እንዴ ጠላቶቹ? ይቻላል። ያ ልክ እንዲሁ እብድ ብለውታል ኢየሱስ ክርስቶስን፣ እብድ ብለውታል ኢየሱስ ክርስቶስን ብዬ ልምጣ? ይቻላል። አንተ ውሸታም ነህ ይሉታል፣ እብድ ነህ ይሉታል። ይሄን ሁሉ ይዘን እንምጣ? አያስኬድም። እንደዚህ የከሃዲ ንግግር ከሆነ ያ ነገር ለእነርሱ ቦታ የሚሰጠው ነገር አይደለም። እብዶች ይሏቸዋል ነብያቶችን፣ ሰይጣን አለብህ ይሏቸዋል ነብያቶችን። ይህን ይመስላል። ለማንኛውም እሺ፣ ሰይጣን ያለው ሰላም ሰላም፣ እንዴት ነህ? ክርስቲያን ነህ? እሺ፣ ለምን ክርስቲያን ነው? ለምን ክርስቲያን ሆንክ? አልጨረስኩም። እኔ እኮ ጥያቄ ትጨርሳለሽ። ለምን ክርስቲያን ሆንክ? የክርስቲያን ነኝ ሲጀመር ጀምሮ። መጽሐፍ ቅዱስ ላይ ክርስቲያን ሆን ተብለህ ታዘህ ነው ወይንስ ዝም ብለህ ደስ ስላለህ ነው ክርስቲያን ሆንክ? በኢየሱስ ክርስቶስ ያመነ ሁሉ ክርስቲያን ነው። እግዚአብሔር ክርስቲያን ሆኑ ብለዋል ወይንም ኢየሱስ ክርስቶስ ክርስቲያን ሆኑ ብሏቸዋል ወይስ ነብያቶች? የት ጋ ነው ያለው? አንድ ጥያቄ ነበረኝ። ማለት ይህንን እኔ ጥያቄ ልጠይቅ ነው የመጣ አንተ ስትል ሰምቼ ማለት ነው። የቱ ጋ ነው እግዚአብሔር ክርስቲያን ሆኖ ያለው? ኧረ እኔ አላቅም። ጥያቄ አንተ ስትል ሰምቼ መጽሐፍ ቅዱስ ላይ ማስረጃ አለ ስትል ሰምቼ ለመረዳት ፈልጌ ነው። ነብዩ መሐመድ መጽሐፍ ቅዱስ ላይ እየተጠቀሰው አለ ስትል ሰምቼ ያንን እንድታስረዳፍት ነው። መጽሐፍ ቅዱስን ቁርአንም ማለት ነው። ችግር የለውም። መጽሐፍ ቅዱስ ላይ ሙሐመድ የሚል ስም አለ። ላሳየህ። እሱን ማይፈልገህ ነው። ብሉይ ኪዳን በምን ቋንቋ ነበር የተጻፈው? ሁሉ በርሱ ሆነ። በዕብራይስጥ። አሁን ብሉይ ኪዳን ላይ እንሂድ። እሺ፣ የት እንገባለን? ያው እዚህ ጋር መጽሐፍ ቅዱስ ላይ ገብተናል። እዚህ ከኦሪት ዘፍጥረት እስከ ራዕይ ድረስ ታገኛላችሁ። ከዘፍጥረት ጀምሮ የት ነው የመጨረሻው? ዮሐንስ ራዕይ አለ። እዚህ ጋር መኃልየ ዘሰሎሞን ላይ እንገባለን። ምዕራፍና ቁጥር እናስቀምጥ። ከዚያ በኋላ ምዕራፍና ቁጥር አስቀምጠን ያው መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ሂብሩ የሚለው ላይ ትገባለህ። ቅድም ልጁም ብሎናል። ብሉይ ኪዳን የተጻፈው በዕብራይስጥ ነው ብሎናል። እዚህ ጋር ወደ ትይዩ ዕብራይስጥ ሂድ ይላል። እንሄዳለን። መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ዕብራይስጥ ጋር ገብተን ወደ አማርኛ እንቀይረዋለን። ወደ ትይዩ ዕብራይስጥ ሂድ እንሄዳለን። ታዛዥ ነን። እዚህ ጋር እንገባለን። እሺ፣ ወደ አማርኛ ይቀይርልን። እዚህ ጋር ቀይሮልናል። ወደ ታች እንወርዳለን። ያውና እዚህ ጋር ይሄ ቃል ምን ይላል? አመባት እስኪ ምን ትላለች? አይዋ አላህ አይዋ ባልሞላ ጊዜ ሙሐመድ የሚለውን ስም መጽሐፍ ቅዱስ ላይ ሙሐመድ በምክንያት እኮ እንደቀየርከው አላወቅም። አሳየህ በምክንያት እንደቀየርከው። መኃልየ ዘሰሎሞን ምዕራፍ ልንገርህ እና አንተ ራስህ ሌላ ስልክ አለህ አይደለ? በኋላ በራስህ እንድታረጋግጥ በዕብራይስጥ እንደተጻፈ አምናሃል። መጀመሪያ ጥሩ፣ ሁሉም ክርስቲያን የሚያምነው ነገር ነው። መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 በዕብራይስጡ ላይ ሄዳ ቀጥታ ስትከፍተው ጊዜ ሙሐመድ ብሎ አስቀምጦታል። ሙሐመድ ለምን ወደ አማርኛ ሲተረጎም ያው ዞሮ ቀጥታውን ይዞ የሚሄደው እኮ ወደ አማርኛ ቀየረ። እያሳየህ እኮ ወደ አማርኛ ቀየረ። መኃልየ ምዕራፍ 5 ቁጥር 16 ሙሐመድ የሚል ሰው። እሺ፣ ጥያቄ አለ? ሌላ ጥያቄ አለ?
ሌላ ኢየሱስ ክርስቶስ በገዳመ ቆሮንጦስ ላይ በተራራም ላይ 40 ቀን 40 ሌሊት ሊፈተን በራሱ ፈቃድ ሄደ። የተፈተነው ልክ እኛ የመጣው የተሰቀለው በምድር የወረደው መጀመሪያ ለአዳም በገባው ቃል ኪዳን ምክንያት ወረደ፣ ተወለደ። 5 ቀን ተኩል የሆነኝ ወደ መለሳለሁ በነበረ በ5500 ዓመት ወደዚህ ምድር መጣ በራሱ ፈቃድ። ምን ብሎ ነው የተፈተነው ደግሞ ለአዳም ቃል የገባለት ምን ብሎ ነው? ከይቅርታ ጋር አቋረጥኩ፣ ግን ልጅ ተወልጄ አድንሃለሁ። የቱ ጋር ነው እንደሱ ያለው መጽሐፍ ቅዱስ ላይ? የቱ ጋር ነው? ማስረጃ አለ? ከሌለ ችግር የለም ተዋለሁ። ወደ ቀጣይ ሀሳብ ትሄዳለህ። የለኝም ለአሁን ዞሮ የለም። ጠይቋቸው እስኪ መጽሐፍ ቅዱስ ላይ ይፈተን ዘንድ አንድ ለአዳም ቃል ኪዳን ገብቶለታል ብለው ሁልጊዜ ያስተምሯቸዋል። የክርስትና የእምነት መሰረት እንዳውም በዚህ ነው። አምላክ አዳም ቢባል ካለም ፈጠረ። ከዚያም በኋላ ገነት ግባ አለው። ከዚች ከዛፍ እንዳትበላ ነው፣ በላ። ከዚያም በኋላ ከልጅ ልጅህ ተወልጄ አድንሃለሁ ብሎ ቃል ኪዳን ገባለት። ከዚያም ስጋ ለብሶ መጥቶ ተገደለ፣ ተሰቀለ፣ አዳነው። በቃ ሄዳሉ። ይህ የክርስትና የእምነት መሰረት ሆኖ ሳለ በአዳምና በኢየሱስ ክርስቶስ መካከል ነገር ግን አንዲት ቦታ ላይ እኔ ከልጅ ልጅህ ተወልጄ አድንሃለሁ ያለበት ቦታ የለም። የክርስትና እምነት መሰረት ማስረጃ የለም። እኔ ከልጅ ልጅህ ተወልጄ አድንሃለሁ ብሎታል የሚሏችሁ ውሸት ነው፣ ስህተት ነው። መጽሐፍ ቅዱስ ላይ የለም። አሁን ወደ ቀጣዩ ሀሳብ ሄድ። እንደ እስልምና ግን ይህን ብትጠይቁን አምላክ ለአዳም ምንድን ነው ያለው ካላችሁ በዚህ አጋጣሚ ልንገራችሁ። አምላካችን አላህ ሱብሓነሁ ወተዓላ አዳምን ወደ ምድር ውረድ ሲለው የዛን የዛፋን ፍሬ በበላ ጊዜ ምን እንዳለው ልንገራችሁ። ቁልና እህቢጡ ሚንሃ ጀሚዓ ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለ። አምላክ አላህ ሱብሓነሁ ወተዓላ ምን አለ? በሉ ሁላችሁም ወደ ምድር ውረዱ አልኳቸው አለ። ፈኢማ የእትየነኩም ሚኒ ሁደን ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁ ጊዜ ያን ቅኑ መንገዴን የተከተለ ሰው ፍርሃትም ሆነ ሐዘን የለበትም በሁለቱም ዓለም ብሎ ቃል ኪዳን ሰጣቸው። ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሐቡ ናር ሁም ፊሃ ኻሊዱን አለ። ነገር ግን ያን የምልክላችሁን አንድ ቅኑ መንገድ የካደና ያስተባበለ እነዚህ የእሳት ሰዎች ይሆናሉ አላቸው። በቃ ይሄን ከዚያም አምላክ አላህ ቃል ኪዳኑን የመጀመሪያው የኪዳኑ ተቀባይ አዳምን አደረገው። ያ ቅኑ መንገድ ብሎ ቃል የገባላቸው ኢስላም ነው። አምላክ ቃል በገባለት መሰረቱ ለአዳም ከአዳም ልጆች ነብያት የሚባሉን እያስነሳ ይሄን ቅኑ መንገድ ለትውልድ ኢስላምን አስተምሮ አላቸው። ያን የተከተለ ሰው ለዘላለም ገነትን ይወርሳል፣ ያን የካደ ሰው ደግሞ ለዘላለም ገሃነም ይገባል አላቸው። ቃሉን ፈጸመ። ነብያቶች ሁሉ እየመጡ እስልምና ይሰብካሉ። የኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዝዣለሁ አለ ኖህ። አምላኩ አላህ ሲያዘው ልክ እንዲሁ አብርሃም ምን ነበር? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ። አብርሃም ሙስሊም ነበረ ይላል። ያዕቆብ ምን ሰበከ ለልጆቹ? ወያዕቁቡ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ልጆች ሆይ ሙስሊሞች ሁናችሁ እንጂ አትሙቱ አላቸው። ሁሉም ነቢያቶች በዚህ መልኩ አንድና ብቸኛ የሆነውን አምላክ አላህን እንዲገዙና ልክ እንዲሁ ደግሞ ኢስላምን እንዲከተሉ ዘንድ አዟቸዋል ማለት ነው። እሺ አንዴ ሚዩት ናቸው። ሰላም ብያለሁ። ወይም ሚዩትን አንሳው። እሺ ሰላም። መሐመድ የሚለው መጽሐፍ ቅዱስ ውስጥ አለ። መሐመድ ካለ በኋላ ምንድን ነው የሚለው? ጥያቄው አሁን መሐመድ የሚለው ስም አለ ወይንስ የለም ነበር ጥያቄያቸው። ያንን ነው እያሳየናቸው ያለን። እሺ ማለት ማወቅ ስለፈለግኩ ነው። እኔ እህቴ ሰልማን ላይ ባንተ እጅ ነው ሻዳ ያዘችው። ብዙ ነገር አስተምራኛለች። ስለ እስልምና ብዙ ነገር ተምሬያለሁ። ብዙ ቦታም ጠይቄያለሁኝ። አሁን ግን መሐመድ የሚለውን እንድታሳየኝና መሐመድ ሲያለው ለምንድን ነው? ምክንያቱም መሐመድ የሚለው ከዚህ በፊትም አንተን ሰምቼ ሲጠይቃቸው ሐሰተኛ ነብይ ይመጣል ብሎ ነው መሐመድ ያለው እንጂ ሙሐመድ የሚል ቃል የተጠቀመው ሐሰተኛ ነብይ እንደሚመጣ ነው የጠቆመን ብለውኝ ስለነበረ ለምን እንደጠቀሰው ስሙንና መሐመድ የሚለውን እንድታሳየኝ ይፈልጋሉ። ከዛ ሻሃዳ መያዝ ይፈልጋሉ። እሺ አንደኛ እዛ ቦታ ላይ ሐሰተኛ ነብይ ምናምን የሚል ቃል የለውም። እዛ ላይ መኃልየ ዘሰሎሞን ላይ ነው። አንደበቱ ጣፋጭ የሆነ ብሎ አንስቶታል። አንደበቱ ጣፋጭ ብሎ ማለት እንግዲህ አንደበት ጣፋጭ ሊሆን የሚችለው የአምላክን ቃል የሚናገር በመሆኑ ነው። ገብታችኋል አይደል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አምላክ አላህ አንደበታቸውን ሲያወድስላቸው በቁርአን እናያለን። ወማ የንጢቁ ዐኒል ሀዋ ብሎ ማለት ነው። ኢን ሁወ ኢላ ወሕዩን ዩሓ። ምን ይላቸዋል? ሙሐመድ በአንደበቱ ከእኔ የሚተላለፍለትን ራእይ እንጂ አይነግራቸውም ብሎ አንደበታቸውን ያወድሳል። እዚያም ላይ ምን ይላል? አንደበቱ ጣፋጭ የሆነ ብሎ ገልጾታል።
እርሱም ውዴ ነው ብሎ ገለጸ። እዚያ ላይ ውዴ የሚለው ቃል አምላክ ከማንም በላይ ቅርብ አድርጎ የወደደው አካል ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? ኢነላሃ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊል አሉ። አላህ ከማንም በላይ ውዱ አድርጎ የያዘው እኔን ነው አሉ። የሚገርምሽ እዚያም ላይ ቃል ምን ይላል? እርሱ ውዴ ነው፣ የኢየሩሳሌም ልጆች ወይ ይሄን እወቁ እያለ ይነግራቸዋል። ከማንም በላይ አምላክ ውድ አድርጎ የያዘው እኔን ነው ብለው ተናገሩ ሐዲስ ላይ። አምላክም ቃል በቃል አንደበታቸውን ሲያወድስ አንደበቱ ግን ሐሰትን አይናገርም፣ ከእኔ ዘንድ የሚተላለፍለትን ራእይ ብቻ ነው የሚናገረው ሙሐመድ ብለው አወደሳቸው። እየተናገረ ያለ ስለ እርሳቸው ነው። ቀጥታ እዚያ ቦታ ላይ ሂደን ስናየ ጊዜ መጽሐፍ ቅዱስም ላይ ወደ ዕብራይስጡን ቀጥታ ስንተረጉመው ሙሐመድ ብሎ አስቀምጦታል። ራሱ ሙሐመድ አይ ስለ ሰው አይደለም ስለ ግለሰብ አይደለም የሚናገረው ሌላ ትርጉም ነው ብለው ይነግሯቸዋል። ስለ ሰው ነው፣ ለዚያም ስለ ወንድ ልጅ ስም ነው። እዚያው ላይ ማብራሪያው ላይ ላሳየሽ። ይህ እየተናገረ ያለው ስለ ወንድ ልጅ ስም ነው። ያና እዚህ ጋር ይገኛል ሙሐመድ የሚለው ይታይሻል? አዎ ይታየኛል። አዎ ሙሐመድ ይላል። ስለምንድን ነው የሚናገረው? ከወዲሁ እዚህ ጋር ያብራራዋል። ያው የንግግር ክፍል ስም ነው። የምን ስም? የወንድ ስም ነው። የወንድ ልጅ ስም ነው። ይሄ ስም እዚህ ጋር የተቀመጠው ሙሐመድ ይላል እዚያው። ነገር ግን አማርኛው ላይ የሰው ስም አይደለም ጣፋጭ ነው አንደበቱ ምናምን ብለው አስቀምጦታል። የሚገርመው ቢቀይሩትም እንኳን አማርኛው የሚገልጸው እርሳቸውን ነው። ከማንም በላይ አንደበቱ ጣፋጭ የሆነ ብሎ አላህ በቁርአን ላይ ወማ የንጢቁ ዐኒል ሀዋ አንደበቱ ከራሱ ከልብ ወለዱ የሚናገር አይደለም። ኢን ሁወ ኢላ ወሕዩን ዩሓ ከእኔ ዘንድ የሚተላለፍለትን ራእይ ብቻ በአንደበቱ የሚናገር ነው ብሎ አንደበታቸውን አወደሰ። ከዚያ ምን አለ ቀጥሎ? ይህ ነው ውዴ እያለ ገለጻቸው። እዚሁ የአማርኛው መጽሐፍ ቅዱስ ላይ ሻለርላ አምላክ ከማንም በላይ ውዴ ብሎ የገለጸው እርሳቸውን እንደሆነ ሐዲስ ላይ ቃል በቃል አለ። ኢነላሃ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊል አሉ። አላህ እኔን ከማንም በላይ ውዱ አድርጎ ይዞኛል አሉ። አብርሃምን ውዱ እንዳደረገ ብለው ተናገሩ። አብርሃምን ውዱ አድርጎታል። ነገር ግን ከማንም በላይ እርሳቸውን እንደያዘ ቀድመው ተናገሩ። ይህ ነው ውዴ ብሎ የገለጻቸው እርሳቸውን ነው አምላክ ከማንም በላይ የወደደውና ያቀረበው። ይህን ይመስላል። እሺ አመሰግናለሁ። ይሄ አካውንቱ ቲክቶኩ የእህቴ ነው። ምናልባት የምታውቋት ካላችሁ በዚህ አካውንት ገስት ላይ የሚገባ ቁርአን ምናምን ስለምታዳምጥ ሰለምቴ ነች እና አንተንም እንዳዳምጥ ብዙ ጊዜ እከታተላለሁ። ታታችሁኝ እሷን አይ ስልኩን የሰጠችኝ አዳምጩ ብላ ማለት ነው ስለምትሰራ የምታውቋትም ካላችሁ ሌላ ነገር እንዳይመስላችሁ ያው ገስት ላይ ገብታ ቁርአን ስለምታዳምጥ ማለት ነው። እና የእሷ ስልክ ነው። እኔ አሁን ሻሃዳ መያዝ ፈልጋለሁ። አሽሃዱ አላህ ኢላሃ ኢለላህ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ አላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲገባ ጊዜ የሚመሰክርበት የምስክር ቃል ነው። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በየሁሉም ነቢያት ዘመን በዚህ ነበር ሰዎች ወደ ኢስላም የሚገቡት። በዘመናቸው ያለውን ነቢይ እንደ ነቢይ ይመሰክራሉ። አምላክ ደግሞ አንድና ብቸኛ ነው፣ ከእርሱ ውጭ ሌላ አምላክ የለም ብለው ይመሰክራሉ። ለምሳሌ ሐዋርያቶች እንዴት ሰለሙ ከተባለ አምላክ አላህ ሲናገር ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውስ ይላል። እናላቸው ሐዋርያቶችን አን አሚኑ ቢ ወቢረሱሊ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛም እመኑ አላቸው። ሐዋርያቶችም ምን አሉ? ቃሉ አመና እነሆ አምነናል አሉ። ከዚያስ ወሽሀድ ቢአንና ሙስሊሙን አሉ። በማመናችን ምክንያት ይህን እኛ ከሙስሊሞች ጋር በእኛ ሙስሊሞች መሆናችንን መስክር አሉ ይላል። የሙስሊምነታቸው ማስመስከሪያ ቃል ምንድን ነው? በአንድ አምላክ ያምናሉ፣ በተላከላቸው መልእክተኛ ደግሞ ያምናሉ። ለዚህም ነው በእኔ እመኑ በእግዚአብሔር እመኑ ብላቸዋል አይደል? በእግዚአብሔር እመኑ በእኔ እመኑ። ልክ መጽሐፍ ቅዱስ ላይ በእግዚአብሔር እመኑ በነቢያቱም እመኑ ይባሉ ነበረ። ስለዚህ በአንድ አምላክ ያምናሉ ትውልድ ሁሉ በየጊዜው በዘመኑ የተላከውን ነብይ ደግሞ እንደ ነብይ እንደ መልእክተኛ ይቀበላሉ። በዚያ አማኝ መሆናቸው ይረጋገጣል ማለት ነው። በዚህ ዘመን ደግሞ ሰዎች ሊያምኑ የሚገባው አንድና ብቸኛ የሆነውን አምላክ አላህን አምነው
በጊዜ የተላከውን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ በመቀበል ያ ማለት ቀደምቶቹ ነቢያቶችንም እንደ ነቢይ እንቀበላለን። እንደ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዳዊት፣ እነ ሰለሞን፣ እነ ዮናስ፣ እነ ኤልያስ፣ እነ ኤልሳ፣ እነዚህ ሁሉ እነ የሕያ ወይንም ዮሐንስ፣ እነ ዘከርያስ ወይንም ዘከርያ፣ እነዚህ ሁሉ መሲሁ ዒሳ ዓለይሂ ሰላም ወይንም ኢየሱስ፣ እነ ሃሮን፣ እነዚህ ሁሉ ነቢያቶች ናቸው። ከአምላክ ዘንድ ተልከው መልእክትን በትክክል ያደረሱ አንዱን አምላክ እንዲመለክ የሰበኩ ናቸው ብለን የምናምን ነን ማለት ነው። ይሄን ይመስላል። እሺ፣ ስለ ሶላት አሰጋገድ እህትሽ ታስተምርሻለች። በጣም ቀላል ነው። ሶላት መናገር ስለ ሶላታን ተምሬያለሁ። እሷ ጋር ቁርአንም እያስተማረች ነበርና እሷም ታስተምረኛለች። እና ለክርስቲያኖች አንድ ነገር መናገር ፈልጋለሁኝ። ትክክለኛውን መንገድ ፈልጉት። ዝም ብላችሁ እዚያ ላይ አትቀመጡ። በቃ እና ቄሶችን ወይም ደግሞ ዲያቆኖችን አትጠይቁ። ጠይቃችሁ እነሱ ትክክለኛ መልስ አይሰጧችሁም። እኔ ብዙ ጊዜ እንደዚህ እየጠየቅኩኝ እነሱን ጠይቃቸዋለሁ እና የእስልምና ላይ ያልሆነ ላይፍ ተቀባይነት የሌለው ሀዲስ እያመጡ እስልምናን እንድንጠላ እያደረጉን ነበረ። ስምን መጥቀስ እችላለሁኝ። ነፎይም የእሱም ደግሞ ነቃልም ብዙ ሰዎች አሉና እዛም እየገባሁ ብዙ ጊዜ እንትን እማራለሁ ጠይቃለሁኝ። ስለ እስልምና በጣም እንድንጠላው ነበር ያደረጉን። እውነትን ፈልጉ፣ እነሱን አትመኗቸው። በፍጹም እነሱ የሚሉት ነገር ውሸት ነው። አትመኗቸው። እውነትን ፈልጉት። በቃ ጀነት የምትፈልጉ ከሆነ ጀነት መግባት የምትፈልጉ ከሆነ ጀሃነምን የማትፈልጉ ከሆነ እውነትን ፈልጋችሁ እንደኔ ያገኙት ማለት እፈልጋለሁ። እሱ አንተን ማመሰግናለሁ። ጨርሻለሁ። እሺ ልጆች ጥያቄ ያለው መጠየቅ ይችላል። ይቀጥል። ገብቻ አየሁት የለም። እሺ እስኪ አይተው ከሌለ እስኪ ክፈትና አሳየን። በቃ ያየሃትን አሳየና አሁን እስኪ የለኝም ሌላ ስልክ ተው። እሺ ጓደኛ ካለ ከጓደኛ ተቀብለህ አንዴ እኛ ምዕራፍና ቁጥሩን እየነገርንህ አንተ ከፍተህ ታሳየናለህ። እሺ ማርያምን የለኝም ና ጌታ የሰው ድምፅ ከአጠገብህ እየሰማህ ነው። መቼም ስልክ ይኖራቸዋል አይደለ? ለአምስት ደቂቃ ስትይ በላቸው። እኔ የላቸውም። ስልክ የላቸውም። እንደ አዳምጥስ የሚያወሩት መጀመሪያ ምንድን ነው? አንድ ስልካቸውን ተቀበልና ለ5 ደቂቃ ተዋሳቸው፣ ይኖራቸዋል። ተው ማርያምን አረቦይ ናቸውና በቃ እንደሱ ከሆነ እሺ ጓደኛ ታገኛለህ። በኋላም ቢሆን ደስ ባለ ጊዜ አንተ ራስህ በእጅህ ከፍተህ እንድታይ ስለፈለግኩ ነው። አየሁት እኮ አሁን በዙ ውስጥ ማለት ነው። ምንድነው ከፍተህ ያየኸው? ትርጉሙን የአማርኛው መጽሐፍ ቅዱስ ነው ያየኸው? ምንድነው ዘለቀ? ቅድም በዕብራይስጥ ነው የተጻፈው መጽሐፍ ቅዱሳችን ብለህ ዕብራይስጡ ላይ ገብተህ ወደ አማርኛ ቀይረህ እኮ ነው ያሳየነህ። አማርኛው የአማርኛ ኢትዮጵያ ክርስቲያኖች የተረጉሙልህ ላይ ሙሐመድ ብለው እንዲያስቀምጡልህ ጠብቀህ ነበር። ምኑና ነው? ተው እንጂ። እሺ ሌላ አስቀደ ብለው ተርጉመው ካስቀመጡልህ ስለሙ ማለት ነው። ባጭሩ ምን ብለው ነው ሙሐመድ ብለው የሚያስቀምጡልህ? ሌላ ቦታ ላይ ያለው ነዛ ብቻ እኮ እዛ ላይ አለ። እዛ ላይ ሙሐመድ የሚለው ስም አለ። እሺ እዛ ላይ ሌላ ቦታ አሁን ኢየሱስ ክርስቶስ ብዙ ቦታ ላይ እንትን ተብሏል። በቁርአንም በመጽሐፍ ቅዱስም ኢየሱስ ክርስቶስ ብዙ ቦታ ላይ ምን ተጠቅሷል ስሙ? በቁርአንም በመጽሐፍ ቅዱስ ብሉይ ኪዳን ላይ ስሙ የተጠቀሰው ሙሐመድ ብቻ ነው። ኢየሱስ አልተጠቀሰም። ብሉይ ኪዳን ላይ አልተጠቀሰም ኢየሱስ። እሺ ማለት አንድ ብቻ ዞሮ ማስረጃ ይሄን ነው እና አንድ ራሱ የለውም ኢየሱስ እያልኩህ እኮ ነው። አንተ በምትሄዳበት መንገድ እየሄድኩልህ እየተከተልኩ አንድ ራሱ የለውም፣ ስሙ የለውም ኢየሱስ የሚለው ስም ብሉይ ኪዳን ላይ። ሙሐመድ የሚለው ግን አመጣሁት። ስለዚህ ከኢየሱስ ይልቅ ሙሐመድን ነው ብሉይ ኪዳን የሚያውቀው። ምን ትላለህ? በአንድ ዞሮ አላምንም። ባዶ አለ ሁላ እያልኩህ እኮ ነው። ባዶ አለ። ኢየሱስ ክርስቶስ ስሙ አልተጠቀሰም ብሉይ ኪዳን ላይ። ለምን አመንክበት? ስሙ አልተጠቀሰም ኢየሱስ አንድ ቦታ ላይ። ነብዩ መሐመድ ግን ከእርሱ በተሻለ እሱ ራሱ ኢየሱስ ክርስቶስ ገብርኤል የተናገረው ነብዩ ሰለላሁ ዐለይሂ ወሰለም ገብርኤል ስማቸውን ጠርቶ ስለመወለዱ ደግሞ እናወራለን። አብሱ ስማቸው በእርሱን ጠቅሶታል ገብርኤል አልክ። ገብርኤል የእርሳቸውንም ስም ጠቅሶታል። አሳይ ሆይ ያልኩህ ነው። ያ ራሱ የጻፈው ነው።
ኧረ በፈጣሪ እሳቸው አይጽፉም ነበር፣ መጻፍ አይችልም ነበር። ለዞሮ ጸሐፊዎቹ ይናገሩ በራሳቸው። ቆይ እሱን ጨርስ። እርሳቸው ጽፈዋል ካሁን ተሳሳት ካሁን እርሳቸው አልጻፉም። እሺ ነብዩ ሰለላሁ ዐለይሂ ወሰለም ሙሐመድ ጽፎት ነው የሚሏቸው ሁሉ ውሸት ነው። ነብዩ ሰለላሁ ዐለይሂ ወሰለም አይጽፉም ነበር። አይጽፍም። አዎ አውቃለሁ። እሺ ግን ራሳቸው ሲነግራቸው ይጽፋሉ። ኢየሱስ ክርስቶስም ራሱ እየነገራቸው ጻፉ ሰዎች እና ሐዋርያቶች አይደለ? እንዳውም ሳይነግራቸው ነው የጻፉት። ለምን ወደዛ ልወርድልህ? ኢየሱስ ክርስቶስ ሳይመርጣቸው በራሳቸው ጽፈው ነው መጽሐፍ ቅዱስን የሰጡ። ምን ለማስረጃነት ብቆ አይሆንም ማለት ነው። ሉቃስን ኢየሱስ ክርስቶስ መርጦታል ከ12 ደቀ መዛሙርት። ሉቃስን ተመርጦ ነው? ሁሉም አልተመረጠም። አታውቅም። አየህ፣ ስለ ጸሐፊዎችህ ያውቃል። ኢየሱስ ክርስቶስ አልመረጠውም። በራሱ ዝም ብሎ ጻፈ። ልክ እኔ ዛሬ ተነስቼ ዝም ብዬ ወንጌል ነው ብዬ ጽፌ ብሰጠህ እንደመቀበል ማለት ነው የሉቃስን መቀበልህ። ምክንያቱም ሉቃስን ኢየሱስ ክርስቶስ ከ12 ደቀ መዛሙርት አልመረጠውም። ልክ እንዲሁ ማርቆስንም ልንጨምርልህ፣ ምርቃት እንወዳለን እኛ ሙስሊሞች፣ ልመርቅልህ። ማርቆስንም ልክ እንዲሁ ኢየሱስ ክርስቶስ አልመረጠውም። በራሱን ዝም ብሎ ጽፎ የሰጠ አሜን ነው ብለህ ተቀብለውልሃል መምህሩ አባቶችህ። ከዚያ አንተ ትመራበታለህ ዛሬ። እሺ ምን ላይ ነው ሲያሳይ አሳያለሁ። ችግር የለም። እኔ በማስረጃ የማወራው እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርም። 12ቱ ደቀ መዛሙርቶች ውስጥ ማርቆስና ሉቃስ የሉበትም። ላሳያቸው። يا سلام يا سلام يا سلام.